እንዳለ ሰማውኝና እሱን እስቲ ያብራራልኝ። እሱ አሁን የዘመን ስርዓት ማለት ኦልሬዲ ከተፈጥሮ ጋር የሚያያዝ ነው። ክረምት በእኛ ሐምሌ ሰኔ ሐምሌ ነሐሴ ክረምት ነበር። ይሄ ክረምት ወደ ምዕራብ ይዞራል። ወደ ምዕራብ ሲዞር ደግሞ የነሱም ክረምት ያሳልፋሉ ምዕራባውያኖች። እነሱም እኛ ዘመን መለወጫ እንዳሳለፍን ሁሉ እነሱ ዘመን መለወጫ እንትን ይላሉ። አሁን ብዙ ጊዜ እንደውም ይሄ ዘመን ሲጀመር አሁን ለጠየቀኝ ጥያቄ ማወቅ ይቻላል ነው። ሜትሮሎጂ ሲጀመር ያወቁት በዚህ ካላንደር ነበረ። ካላንደሩን የጁሊያን ቄሳር ያው ጊዜ አለው ቀመሩ የሚሰራበት ሁሉም በጊዜው ይሆናል እኮ ሁሉም ነገር በጊዜው ነው የተሰራ። ዘመኑ የጠፋበት ጊዜ አለ። ምናልባት እቺ ዘመን እስከ ኖህ ዘመን ድረስ ታገለግል ኖረች ነው የሚለው። እንግዲህ እስከ ኖህ ዘመን 27 ኢዮቤልዩ 7 ዓመት ሱባኤ ድረስ ነው የሚለው። እሱን ደግሞ ካልኩሌት ታደርገው ወደ ዓመት ስትቀይረው አንዱ ሱባኤ ስንት ዓመት ነው? አንድ ቀን ስንት ዓመት ነው? አንድ ቀን 1000 ዓመት ወደሚለው ስትሄድ ወደ ስንት ቢሊዮን ዓመት 1 ቢሊዮን 4 ሚሊዮን 400 ሺህ ዓመት እስከ ኖህ ዘመን እንኳን ስታገለግል ኖራል ዓለም ከተፈጠረ ማለት ነው። እንግዲህ የኛው ስነ ከዋክብት ምርምር ላይ ስትሄድ ያው ኩፋሌ ላይ አስቀምጦታል በግልጽ ካላንደር እንዴት ዘመን እንዴት ሊቆጠር እንደሚቻል እንዴት መቁጠር እንደሚቻል እዛ ላይ ስላስቀመጠው አንደኛ ድርቅ መቼ ሊመጣ ይችላል? ውርጭ የሚባለው ነገር ከየት መጣ? ንፋስ አለ፣ የሚነፍስ ንፋስ አለ፣ ባዜም የሚነፍስ አለ፣ በምስራቅ በምዕራብ እነዚህ ንፋሶች በመነፈሱ ጊዜ የመቅሰፍት ንፋስ አለ፣ የድርቅ ንፋስ አለ፣ የህይወት ንፋስ እንደዚህ እነዛን ንፋሶች ነው የምትሰራው። አሁን እኔ ጀምሬዋለሁ ይሄን ስራ በዘመን በዚህ ማለት አሁን ሶስተኛው ምርምር ሜትሮሎጂ ላይ ነው ያለሁት። ይሄ ሜትሮሎጂ ለማወቅ እንግዲህ ቱርክ ምናምን አካባቢ ያሉትን ምናልባት ለየት የሚለው የፀሐይ ዙረት ነው። ሄኖክ ምንድነው ፀሐይ ከፍጥነቷ ብዛት ማየት አይቻልም ማለት የፀሐይን ዙረት ዓለምን አንዴ ነው የምትዞረው ከፍጥነቷ ዙረት። አሁን አልበርት አንስታይን አንድ የተናገረው ነገር አለ። ለጥያቄዎች ሁሉ ሲምፕሊ መልሱ ጋድ ነው የሚለው። መልሱ እግዚአብሔር ነው ጀስት አለቀ። እንግዲህ ቃሉ ላይ ነው እንግዲህ ያለው ቃላት ላይ ነው እንግዲህ ቃላት እንግዲህ አንድ ፊደል ላይ ይሄን ያለ ሌተር ስታወጣ ቃል ላይ ምን ያህል እንትን እንደምትል አስብ። ኢቭን ለምንድን ነው ቃሉ ቅድም እንደነገሩ ለምን ተጣላን ለምን እንደዚህ እንጋጫለን? ጀስት ይሄ ነገር ተፈጥሮ ነበር ወይ ከመጀመሪያ? እኛስ ማይንዳችን ማዘዝ አንችልም ወይ? ምክንያቱም ወደሚለው ስትሄድ የሰይጣንንም ስራ እዛ ውስጥ ሁሉ ትመረምራለህ። አሁን ለምሳሌ ድርቅ የሚል ነገር ቃላቱ እንዴት እንደተቀየረ ላስረዳ። ድርቅ አሁን ድርቅ የሚለው 666 እንዲ አየው ድ የሚለው ደ ዱ ዲ ዳ ዴ ድ ረ ሩ ሪ ራ ሬ ር ቃ ቁ ቂ ቃ ቄ ቅ ድርቅ 6 አድርጎ ቀይሮታል። ደረቀ ቢሆንስ ድርቁ አየው እንደዚህም ማለት እንችል ነበረ። ስስት ንግድ እነዚህ በሙሉ እንደዚህ ንግድ ብድር ቅፍፍ አለኝ ትላለህ አንተ ቅፍፍ ስትል የሆነ ቅፍፍ የሚል ነገር ቅፍፍ አየው 6 አለ እዚህ ውስጥ ስቅቅ አለኝ እና ይሄ ቅቅል እነዚህ ነገሮች ፍትህ ምንድነው ፍርድ የሚለው ነገር ለምን መጣ? እንዲህ እያደረገ ነው ያጋጨን። ያ ፍቅረኛሞች እንግዲህ ይሄንን እያልን መቀየር እንችላለን። ፍቅር ስትል ግን ቁጥርና ፊደል አንድ ላይ የተዋሃደ ስለሆነ ምናልባት እንደዚህ ምርምር ስትሄድ የምትወደውን ምትጠላ ነው የምትጠላውን ደግሞ ልትወድ ነው እና ለመቀበል ይከብድ ይሆናል። ግን ብዙ ነገር እንደዚህ አሁን ይከብዶኛል እኮ የተወሰኑ ነገሮች የመስማማባቸውና አንዳንድ የመገረምባቸው ይሆናል። አንዳንዶቹ ደግሞ የማልቀበላቸው ይሆናልና አትፍረድብኝ። አልፈርድም። ምክንያቱም አብሮን አድጓል ተወልዷል። አብሮን ስለተወለደ እንዴት አርገት ተዋል። ያ ነገር ደግሞ ያው ጸብን ስጠላ እንግዲህ ይሄንን መጥላት ግድ ይላል ወይም ማስተካከለን አሁን እንደ ሙድ አርገህ በወጣቱ አሁን እንደሚነገሩ እንትን ማድረግ እንችላለን። ወደ ዋናው ጥያቄ ግን አንተ ወደ ጠየቀኝ ጥያቄ ስመለስ አሁን የዘመን ስርዓቱ ዋናው አላማ አንደኛ ዘመናቶች እንዳይፋለሱ ሀገሪቱ የምታወጣው ኢኮኖሚ እንዲቀር ሜትሮሎጂ አየር ንብረቱ አሁን ለምሳሌ እኔ አንድ ምርምር አሁን ሌላ ወደ 80 እንትኖች አሉ ጀመርኳቸው ማለት አንዴ መንገዱን ካገኘው ዝም ብለ መሄድ ነው። የእውቀትን መጀመሪያ ነው ስፈልግ የነበረው መጀመሪያውን አገኘሁት። ከዛ ዝም ብለህ ሄኖክ እንግዲህ ገብቷል። ሄኖክ ላይ እንደገና ሌላ እንግዲህ ግዕዝ አለመቻሌ ነው ብዙ እንትን ያደረገኝ እንጂ ግዕዙን ደግሞ ሲችለው ብዙ ነገር ታገኛለህ እና በአማርኛ የተተረጎመ አለ እዛ ላይም እየተነሳው ያው ግዕዙ ላይም እየተፍጨረጨርኩ ነው እንግዲህ ለማወቅ ማለት ነውና እውቀቶች በሙሉ ማለት ነው የተፈጥሮ ስርዓት የሰማይ የምድር ጥልቀት ኢትዮጵያ ውስጥ ተዝቆ የማያልቅ ተዝቆ እጅግ በጣም ፈረንጆች ያልደረሱበት እንቁ አለ።
ወደዚህ ወደ ከኤርትራ ጀምረህ እስከ ወደ ከአክሱም ጀምረህ እንደዚህ የተቀበሩ ቦታዎች አሉ። በጥበብ የተሰወሩ ቦታዎች አሉ፣ እጽዋቶች አሉ፣ የጥበብ ዛፎች አሉ። ብዙ ሚስጥር አለ ሄኖክ ላይ እንደተረዳሁት። ያንን ምርምር አሁን ዋናው ዓላማው ምንድነው? አንደኛ እኔ ዘመን ስርዓቱን የሚያስተካከልኩበት ምክንያት ምንድነው? የዘመን ስርዓቱ ከተፋለሰ የእጽዋት ላይ የሚሰራ ጥበብ አለ ሌላ። አሁን ፈረንጆች እየፈለጉት ነው፣ አላገኙትም። የጸመሰጉር የሚባል አለ፣ አብሬት፣ እንደዚህ የመጀመሪያዋ ዛፍ ናት። እሷ ዛፎች ሁሉ ሄኖክ ላይ በግልጽ ተቀምጠዋል። ምን ይመስላሉ? አሁን ለምሳሌ የሰው ልጅ ለምን ይሞታል የሚል ምርምር ነበረኝ። አንድ ለምንድን ነው እድሜያችን ያጠረው የሚል እፀ ሕይወት የሚል አንድ ዛፍ አለ። እስከ 1000 ዓመት ድረስ ይኖራል ነው የሚለው ዛፉ። ይህንን በምን አወቅኩት መሰለ? አሁን እኛ የምንበላው ስንዴ፣ ገብስ፣ ባቄላ ስንት ዓመት ነው የሚኖረው? እድሜውን እንቁጠረው። በእድሜው ማወቅ ትችላለህ። አንተ የምትኖረውን በምትበላው ምግብ ማወቅ ትችላለህ። አንድ ዘር ዘርተህ አንድ ጤፍ ዘርተህ የሚደርሰው በ6 ወር ሊሆን ይችላል። ስለዚህ ኃይሉና አቅሙ 6 ወር ነው። በነገራችን ላይ አቮካዶ ዛፍ ፍሬ እኔ አንድ ስመራመር ያየሁት ፍሬው በራሱ እኔ እግዚአብሔርን ታምር ነው ያየሁት። እዚህ ላይ የራሱን ዛፍ ምስሉን ዛፉን ራሱን አንስቶት እንደ ካሜራውን እንደኛ እንደምንነሳው ሰውን በካሜራ ነው የምናነሳው። ዛፍም ራሱን አንስቶ ፍሬው ላይ ያስቀምጦታል። ገብቷል? በምን አረጋግጥክ? እሱ አለ ፍሬውን ማየት ይችላል፣ ላሳይ ይችላል፣ ማንም ሰው ሊያዩ ይችላል። ፍሬውን ቀስ አድርጋችሁ ሁለተኛ ቅርፊቷን እየላጣችሁ ስታት ዛፏ ከነ ቅርንጫፏ ቁጭ ብላለች። ቅርንጫፉ ማለት ነው ራሱ ተፈጥሮ ያ ዛፍ ፍሬው ላይ ነው ራሱ ምስሉን ያስቀመጠው። እንግዲህ ዛፍም ፎቶ ያነሳል ማለት ነው ራሱን። ዋናው ነገር አንደኛ የኢትዮጵያን ኢኮኖሚ ማስቀረት፣ ዘመኑ እንዳይፋለስ የዓለም ዘመን ስርዓትና የኢትዮጵያ ዘመን ስርዓት አንድ አይነት ውህደት እንዲኖረው ነው። እንግዲህ ያው አሁን ያለው ስልጣኔና በጥንት ዘመን የነበረው ስልጣኔ አንድ ነው ማለት አይቻልም። ስለዚህ ከጊዜ በኋላ እንግዲህ የተሻለ ነገር ሲገኝ ያንን ነገር የመውሰድ ነገር ይኖራል። እንከን የለበትም ዘመን ስርዓቱ ላይ። የተሻለውን ነገር ለኛ ለኢትዮጵያ ሊጠቅም የሚችለው የትኛው ነው? የአየር ንብረት የሆነ የትኛው ነው? አየር ንብረት ዝናብ፣ ድርቅ ሊወጣ የሚችልበት የማይናወጥበት ከተፈጥሮ ስርዓት ጋር የማይናወጥ አንድ የሆነውን ቁጥርና ተፈጥሮ ስርዓት ሊገናኝ የሚችልበት የትኛው ነው? ሲቀጥል ደግሞ የጁሊያን ቄሳር የዘመን ስርዓት የኢትዮጵያ ነው ወይ? ታሪኩ ከኛ ታሪክ ጋር ሲገናኛሉ እንደው በራሱ በታሪክነት እንኳን ስትወስዱ ከኛ ታሪክ ጋር ይገናኛሉ። ግን የኛ ታሪክ ሲሆን ደግሞ የራሳችን ስንመዘግብ ደግሞ ዓለም የሚሰጠን ፊድባክ አለ። አገሪቱ የምታገኘው በዩኔስኮ ብታስመዘግብ የምታገኘው በጣም ከፍተኛ የሆነ ገቢ አለ። የዓለም ካላንደር ነጭ ኢትዮጵያ ነው ዓለምም አልሰራውም። ዓለምም ስላልሰራው የነሱም ደግሞ በየዓመቱ ባይፋለስ ደግሞ ከኢኮኖሚ ከማውጣት ቢያርፉ በጣም ደስ ሊላቸው ይችላል። ስለዚህ አገሪቱ የምታገኘው ገቢ አለ። እንደገና ታሪካችን ነው እውቀት የምንመረምርበት መጽሐፍትን። ግን አሁን በቀደም ሲል ባልከው በዚህ በዘመን አቆጣጠሩም ይሁን በፊደሉም ይሁን ያው መነሻነን ብለህ የደረስክበት ምርምር አለ። ለዛ ምርምር እውቅና የሰጠህ አካል አለ ወይም እውቅና ለማግኘት የምትሞክርበት? በኢትዮጵያ ወስጃለሁ፣ ፓተንቱን ወስጃለሁ። አእምሯዊ ንብረት ነው የሚሰጠው በኢትዮጵያ። አሁን በዓለም አሜሪካን ሀገር ነው የሚሰጠው። ታዲያ ነጮቹ ሲመዘግቡልሃል? አዎ እውቀት ይወዳሉ እነሱ። እንደውም በተለየ እውቀት ከወደዱ ታዲያ እኛን ስለምን አዛቡት? ቀደም ብለው እኛ እንድናቅ ስላልፈለጉ ብቻ ነው እንጂ እነሱ እኮ ማወቅማ ስለፈለጉ መሰለኝ አሁንም ድረስ እዚህ እየመጡ የሚመራመሩት። ማወቅ ስለፈለጉ መጽሐፍቶችን ያው በብዙ መንገድ ማይክሮፊልም ምናምን አድርጎ እኮ ከፍተዋል እኮ በብዙ መንገድ ብዙ ዩኒቨርሲቲም ተከፍተዋል። ብዙ ጊዜ ከጓደኞቼ ጋር ሳወራ ጥያቄዎቼ ምንድነው በተለያዩ ለምሳሌ እንግሊዝ ሀገር፣ ጀርመን ሀገር፣ አሜሪካን ሀገር የተለያዩ ዩኒቨርሲቲዎች ውስጥ ትላልቅ ዩኒቨርሲቲዎች ውስጥ ግዕዝ ቋንቋ በዲግሪ ደረጃ እንደሚሰጥ ሰማሁኝና ይህ የሆነበት የተለየ ምክንያት ምንድን ነው ብለህ ነው የምትለው? በማስተር ደረጃ ሁሉ ነው የሚሰጡት። እንደ ራሽያ የተለያየ ዓለም አውሮፓ ውስጥ በሙሉ በተለያዩ ቦታዎች ዩኒቨርሲቲ ይሰጣሉ። ግዕዝም ይችላሉ። አዎ ይችላሉ። ብዙ የግዕዝ አስተማሪ ነጮችም አሉ። አንደኛ ነገር ምንድነው የሚፈልጉ የመድኃኒት አሁን መድኃኒት ቅመማን የሚያገኙት ከዚህ ነው ከግዕዙ ነው። እውቀቶቹ ያሉት በሙሉ በኮድ ታስረው ያሉት ግዕዙ ላይ ነው ያለው። ምናልባት እኛ በእነሱ መንገድ ስለምንሄድ ነው ወደ ኋላ የተጎተት ነው ያምናለሁ። በራሳችን ዝም ብለን እንደው ተፍጨርጭረን አሁን እኛ ጋር ምንድነው ብዙ ጊዜ እውቀት እንዲ ተመራማሪ ብዙ ጊዜ አልተለመደም ኢትዮጵያ ውስጥና እንዲህ የሆነች ነገርም ብልጭ ስትልፍ ብሎ ማጥፋት አይነት ነገር እንደዛ አይነት ነገር ሳይሆን ያንኑ ነገር እዛው ላይ አሁን እኔ ራስ ምርምሩን ይዤ ስወጣ እኔ አዋቂ ነኝ እያልኩ አይደለም። ግን የሆነ ከኔ ላይ ደግሞ አንድ ሰው ደግሞ ተመራምሮ የኔን ሊታቸኝ የሚችል ሰው
ተመራማሪ ይሄ እንዳልክ የሰራው ስራ ስተት ነው የተሻለ ከዚህ ደግሞ በጣም የተሻለ ስራ ሰርቼ ይቀርብ ያለው የሚል ሰው የሚያስፈልገው ኢትዮጵያ ውስጥ ምክንያቱም ዝም ብለ ቁጭ ብለ አንተ ምንም ሳደክም ቁጭ ብሎ አንድ ነገር ያን ተመራማሪ የለፋውን ሰው አንድ አንባቢ ዝም ብሎ ልተች ቢል ይሄ በጣም ወደ ኋላ ነው የሚያስቀር ከዚህ ሀገር የሚሄዱት እነኛ የግዕዝ መጽሐፎች ብዙ ሚስጥሮች ብዙ ዕውቀቶች ብዙ የመድኃኒት ቅመማዎች ብዙ ሳይንሶች እዛ ላይ አሉ ስለዚህ እነኛን መጽሐፍት የሚወስዱት የመጽሐፍት መደርደሪያ ሼልፋቸውን ለማድመቂያ ወይም ማሳመሪያ ሳይሆን ዕውቀትን ለመውሰድ ነው ስለዚህ በሁለተኛ ደረጃ የምትመልስልኝ የዩኒቨርሲቲዎቹ የግዕዝ ቋንቋ በማስተርስ ደረጃ የሚሰጡት እነኛን ዕውቀቶች ለማጥናትና ለማወቅ ምርምሩን ለመገንዘብና የራሳቸው ለማድረግ ነው ያልከኝ ያለው ይሄ ግልጽ ነው እነሱም የሚያምኑት ነገር እኮ ነው እውነትም ስታስብ ግን ነጮቹ እንደው ምን ለማድረግ እንደው ኢትዮጵያ ከምትባለው አንድ ደሃ አገር ላይ ይሁን አሮጌ መጽሐፍ መውሰድ ለምን ይፈልጋሉ ግን ስታስበው አሁን እኔ ራስን በጣም የሚገርም ነገር እኛን አሁን እንግዲህ ስልጣኔ የሌለን ከሆነ በጣም ደሃ ከሆነ እነሱ አሁን የደረሱበትን ደረጃ አስብ ምን ያደርግላቸዋል ይሄ መጽሐፍ አሁን ሄደዋል እንግዲህ የኢብራይስጥ የዚህ እነዚህ የግሪክ የኮፕቲክ ምናምን መጽሐፍ ቢሆኑ ዕውቀት ኖሮ ወደ ኢትዮጵያ መምጣት ለምን አስፈለገ ስለ ግዕዝስ ማወቅ ለምን ፈለጉ ግዕዝ መማር ዩኒቨርሲቲ መክፈት ለምን አስፈለገ አዎ ለዛውም እንደዚህ በቃ እነኚህ ደሃ ሀገር በረሃብ የምንታወቅ በድርቅ የምንታወቅ ካሉን ለምን በዩኒቨርሲቲዎቹ መማርስ ለምን አስፈለገ እውነትህን ስለዚህ ዕውቀት እጅግ እምቅ ዕውቀት አለ እንደውም አልደረሱበትም እንጂ እኔ ብዙ መጽሐፍ ሲለፉ አሁን እና ስለ የሚመጡባት አንዲት አንግላለች አመጣጣቸው ዘ አርክ ኦፍ ኮቨናንት ጽላት ወይ የሆነ ፍለጋ ምናምን እንደዚህ ነው የሚመጡት ያው ሲያሚ ያለው ታይትል ይሰጠዋል ብቻ የሆነ ነገር ሲመጡ የሆነች ነገር ይዙና ከዛ በኋላ ሌላ ነገር ነው ይዘው የሚሄዱት ሌላ ነገር እንዲታወቅባቸው አንደኛ የበታችነት እንዲሰማቸው አይፈልጉ ማለት እኛ ደሃ ነን አሁን ላይ አሁን ዝቅ ስላልነ ይሄ በቃ እኛ አዋቂ ነን ብለው ነው የሚያስቡት አሁን ነው እንግዲህ ምናልባት አሁን መደንገጥ ይጀምራሉ በየማስበው ለምንድነው ባንድ ፊደል ዓለምን ማንበብ አሁን አንድ ፊደል ሰጥተው አንድን ፈረንጅ ሳይንቲስት ሊሆን ይችላል እስቲ በል እንግሊዘኛው ፊደልም ሊሆን ይችላል ይሄን በዚህ ጭንቃን ወስደ ነው ሰጠ ነው እንግሊዘኛ ፊደሎችን አንብብ ብትለው አብዷል እንዴ ነው የሚለው ምክንያቱም እንደ የሚታሰብ አይደለም ሲጀመር ኢብራይስጥን አንብብ አረብኛን አንብብ ብትለው የሆነ እንደደደብም ሊቆጥር ይችላል ምን አይነት እብድ ነው ሊል ይችላልና ግን እኛ ደግሞ በዚህ ደረጃ ደግሞ ማየት ጀመርን አሁን እንግዲህ አንድ ገና ፈር እንግዲህ እየተቀደደ ነው ደግሞ ሌላው ደግሞ በጣም እየጠለቀ ሲሄድ አሁን ያ የተደበቀ ጥበብ የዘመን ስርዓቱም ተሰራ የዘመን ስርዓቱ ዋናው ዓላማ ምንድነው የጽዋትና የንፋስ ግራቪቲ ከፀሐይ ብርሃን ጋር አሁን እጽዋት የሚቆረጥበት ጊዜ አለ ዘመኑ ከተፋለስ አይሰራም ገቢር ምናምን የሚባል ነገር አለ ያዕቆብ በቤተ ክህነት ይታወቃል ብዙ ሊቃውንቶች አሉ የሚያውቁት ይሄን ነገርና አልሰራ የሚለው ጥበቡ ምንድነው ዘመን ስርዓቱ በየአመቱ ስለሚፋለስ አይሰራም ስለዚህ ቀመሩ ዋናው ነገር አንተ በመትለው የዘመን አቋጣጠር መቁጠር ከቻልን ግን ለብዙ ነገሮች መፍትሄ ማግኘት እንችላለን ነው ያልክ ያለው ትልቁ መፍትሄ አለቀ እኮ አሁን ስራ ተፈጥሮ እኮ ነው ምክንያቱም የዘመን ስርዓት አንደኛ ይሄ ዝናብ የሚዘንበው በየትኛው መስኮት ፀሐይ ስትወጣ ነው የፀሐይ መውጫ መስኮቶች ስንት ናቸው 6 ናቸው መግቢያዎች 6 ናቸው ማን የቀን ርዝመት ማጠርና መርዘም በየወራታቸው እንዴት እንደሚለያይ ሰርቻለሁ ለሊቱ መቼወር ላይ ለሊቱ ምን ያህል ሰዓት ነው በአንድ ቀን ቀኑ ምን ያህል ሰዓት ነው ፀሐይ በየትኛው መስኮት ትወጣለች በዛኛው በስድስተኛው መስኮት ስትወጣ በቱርክ በኩል ምን አይነት ስንት ወር ጨለማ ይሆናል ስንት ወር ብርሃን ይሆናል ይሄ ስርዓቱ ሄኖክ ላይ ያለውን በመረዳት አሁን አስበው ይሄ የተቀመጠ ነገር ነው ሄኖክ ላይ አሁን እኔ የሰራሁት ነገር እዛው ላይ የተቀመጠውን ሰንጠረዥ ላስቀመጥኩት እንጂ አንተ አንበበህ ተረዳህ እንጂ አንተ አይደለም የፈጠርከው የኔ የፈጠርኩት ነገር አይደለም ሲጀመር ካለም በፊት የነበረው ራሱ እግዚአብሔር የፈጠረው ነገር ነው የኔም አይደለም ቢያንስ ለየት የሚያደርገው ነገር ምንድነው ይሄኛው በመጽሐፉም ላይ የተቀመጠ ከጥንት የነበረ እንደሆነ ታምናለህ የዚህኛው ደግሞ እኔ አሁን ያለው ኢትዮጵያ የዘመን አቆጣጠር የነጮቹ አቆጣጠር ደግሞ እዚህ ላይ የለም መጽሐፍ ቅዱስ ላይ የለም 365 አንድ አራተኛ 66 ሰዓት ጎደሎ የለም ምን የሚል ነገር አጣው ካለ እንግዲህ ጥሩ የሆነው ነገር የተሻለው ነገር መውሰድ ነው
ክቡራትና ክቡራን ተመልካቾቻችን የተከታተላችሁ የምትገኙት ጆሲ ኢን ዘ ሃውስ ሾው በጄቲቪ ብቻ የዛሬው የክብር እንግዳ አድርጌ እዚህ ስቱዲዮ የጋበዝኩት ወጣቱ ተመራማሪ እንዳልካቸው በዛብህ ከኛ ጋር ደስ የሚል ጊዜ እየሰጠን ይገኛል። እጅግ አድርገን እናመሰግናለን። ለአስተያየቶቻችሁና ጥቆማዎቻችሁ 8190 ላይ ኤስኤምኤስ አድርጉ። ጆሲ ኢን ዘ ሃውስ ሾው በሚለው የራሳችን ፔጅ ብቻ ላይክ ያደረጋችሁ መልእክቶቻችሁንና አስተያየቶቻችሁን ልታደርሱን ትችላላችሁ። ከረፍት በኋላ ተመልሰን እንገናኛለን። መልካም ቆይታ። ይህንን ፕሮግራም በክብር ስፖንሰር ያደረጉላችሁ ብርሃን ኢንተርናሽናል ባንክ፣ ሸዋ ሱፐርማርኬት፣ ሮያል የጥርስ ሕክምና፣ ዲዛይን ሪፐብሊክ። በዘመናዊ ቀልጣፋና አስተማማኝ የባንክ አገልግሎት የሚያውቁት ብርሃን ኢንተርናሽናል ባንክ ውድ ደንበኞቹን በቅርብ ለማገልገል ካለው ክቡር ዓላማው በመነሳት ተጨማሪ አዳዲስ ቅርንጫፎችን አዲስ አበባና በክልል ከተሞች በመክፈት የቅርንጫፎቹን ቁጥር 103 ማድረሱን በደስታ ይገልጻል። በመሆኑም በአዲስ አበባ አዲሱ ገበያ፣ ቦሌ ቡልቡላ፣ ሻላ፣ ኦልድ ኤርፖርት፣ ሰፈረ ሰላም፣ ወሰን፣ በክልል ከተሞች በእንሳዳዬ፣ ዱራሜ፣ ፉሪ፣ ጅማ አባጅፋር ሁለተኛ ቅርንጫፍ፣ ወልዲያና ሐላባ ቁሊቶ ከፍቶ ኑ በጋራ እንስራ፣ ኑ በጋራ እንደግ ይላል። ለቀየው በቀረቡ ነባርና አዳዲስ ቅርንጫፎቹ ጎራ በማለት የሁለገብ ቀልጣፋና አስተማማኝ አገልግሎቱ ተጠቃሚ እንድትሆኑ በአክብሮት ተጋብዛችኋል። ከዚህም የበለጠ ቀርበን በተሻለ እናገለግላለን። ብርሃን ኢንተርናሽናል ባንክ፣ እንደ ስማችን ብርሃን ነው ስራችን። ልዩ ከፍተኛ የጥርስ ሕክምና ክሊኒክ ሮያልን ልዩ የሚያደርገው ከፍተኛና ልዩ ስልጠና በወሰዱና ልምድ ባላቸው ሐኪሞች አገልግሎት መስጠቱ ብቻ ሳይሆን ከአሜሪካን ሀገር ባስገባቸው እጅግ ዘመናዊ በሆኑ በተሟሉ የሕክምና መሳሪያዎች ጥራት ያለው የጥርስ ሕክምና መስጠቱ ነው። የምንሰጣቸው ልዩ አገልግሎቶች እጅግ ዘመናዊ የብሬስ ሕክምና በሙያው በሰለጠኑና ልምድ ባላቸው ባለሙያዎች ውስብስብ የሆኑ የጥርስ መዛባትን ማስተካከል፣ በፍሎራይድና በሌሎች ምክንያት የተቋቆሩ ጥርሶችን በቬነሪንግ ውበት እንዲለብሱ እናደርጋለን። አጠቃላይ በድድ በሽታ ምክንያት ድዳቸው የሸሸ የሚደማ ጥርሳቸው ለሚነቃነቅና ለወለቀ ሕክምና እናደርጋለን። ይህንን ያውቃሉ? ቋሚ የልጆች ጥርሶች እንዳይቦረቦር በፒት ኤንድ ፊሸር ሲላንት ሕክምና እንጠብቃለን። መጥፎ የአፍ ጠረን ችግር ያለባቸውን ሰዎች እናክማለን። በተለያዩ ምክንያት የወለቁ ጥርሶችን እጅግ ዘመናዊ በሆነው በአሜሪካን ላቦራቶሪ በሚሰሩ በሰው ሰራሽ ሜታሎ ሴራሚክ ጥርሶችን መልሰን እንተክላለን። የጥርሶችን የውስጥ ጥርስ ሕክምና ሩት ካናል ቴራፒ ሳይንሱን በጠበቀ ሁኔታ በስኬታማነት እናክማለን። ጥርሶችን የማጠብና የማንጣት የሕክምና አገልግሎት እንሰጣለን። ልዩነታችን ጥራታችን ነው። ሮያል ይለያል። ጥራት፣ ዕውቀትና ቅልጥፍና ከፈለጋችሁ ሮያል ዴንታል ክሊኒክ አለላችሁ። እኔ አመስግኛለሁ። አድራሻ ቦሌ መድኃኔዓለም ቤተክርስቲያን ፊት ለፊት ማፊ ሞል አጠገብ 4ኛ ፎቅ ላይ ያገኙናል። ሮያል ነምበር 9 ዘንጥ ሽቅርቅር እምር ፈካ ደመቅ በነምበር 9 ግርማ ሞገስ የሚያላብሶት ቁጥር 1 የፋሽን ምርጫ ነምበር 9 ይምጡ። አድራሻችን ቁጥር 1 ሮቤል ፕላዛ፣ ቁጥር 2 ጌቱ ኮሜርሻል ሴንተር፣ ቁጥር 3 ብርሃኔ አፍሪካ ሞል፣ ቁጥር 4 ማፌ ሲቲ ሞል። ነምበር 9 ይመቸው። ከኢትዮጵያ የደጋ ጫፍ የሚነሳው የምንጭ ውሃ ከሞገሌ ተራራ ቁልቁል ይፈሳል። በገብስ ማሳዎች ውስጥ አልፎ የሚመጣውን ይህንን ንጹህ የምንጭ ውሃ በቢራ መጥመቂያችን በጥበብ እንቀበለዋለን። ከዚህ ለጋስ ምድር ምርጥ የተፈጥሮ ንጥረ ነገሮችን የሚያሟላ ለጋስ ቢራ ይጠመቃል። ያዝ ሜታ፣ ምርጥ ኢትዮጵያዊ ጣዕም። እንኳን ለአዲሱ ዓመት በሰላምና በፍቅር አደረሳችሁ። ጆሲ ኢን ዘ ሃውስ ሾው ባለፉት ዓመት በዓላት እንደተለመደው ሁሉ አዲሱን ዓመት በማስመልከት ለኢትዮጵያ ሀገራቸው ውለታ የሰሩ ባለውለታዎቻችንን የምንጠይቅበት የዘመድ ጥየቃ ፕሮግራም በልዩ መልክ አዘጋጅተናል። ለዘንድሮስ እነማን ይጎበኙ ይሆን? መስከረም 1 እሁድ ከምሽቱ 12 ሰዓት ላይ ይጠብቁን። መልካም በዓል። ጄቲቪ ኢትዮጵያ፣ ኢትዮጵያዊነት መልካምነት።
ከረፍት ተመልሰን ተገናኝተናል። በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በጄቲቪ ብቻ። የዛሬው የክብር እንግዳ አድርጌ እዚህ ስቱዲዮ የጋበዝኩት ወጣቱ ተመራማሪ እንዳልካቸው በዛብህ ከኛ ጋር ደስ የሚል ጊዜ እያሳለፈ ይገኛል። እጅግ አድርገን እናመሰግናለን። ወደ ቀሪ ጥያቄዎች ወስዳችኋለሁ። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን አንተ እየቆጠርክ ያለኸው በራስህ የዘመን አቆጣጠር አሁን ባልከው ማለት ነው እየቆጠርክ ያለኸው እንጂ ይሄኛውን ካላንደር አትጠቀምም? አልጠቀምም። ለምን እኔ አሁን ባለፈው እኔ አሁን እንደ ክርስቲያንነቴ ማለት ነው ዘመን ስርዓት እንትን ጾም ያለው 40 ጾም ስጾም ቀኑን ቆጠርኩት። ስቅለት መቼ ነው? ትንሳኤ መቼ ነው? አውቀዋለሁ። በራስ ጊዜ ነው የፈሰከው? አዎ በራሴ ነው የፈሰኩት። በቃ አንተ ታውቃለህ። አንድ ጸሎት አለኝ። እኔ መጀመሪያ ወደዚህ ምርምር ስገባ እኔ ምን አስጨነቀኝ አልኩ። ማለት እንዲህ ካለ እንዲህ ነው ስላይ ምንስ አስጨነቀኝ? ምክንያቱም እኔ አላዋቂ ነኝ። እኔ አንድ ነገር የለመንኩት ምንድነው አምላክ ሆይ እኔ ምንም ሁን እኔ አላቅም። እንደው አሜሪካ ውስጥ ያለው ትሆን አላቅም፣ ብራይስት ውስጥ ያለው ልትሆን ትችላለህ፣ እዚህ ኢትዮጵያ ውስጥ ያለው ብቻ አንተ እውነት የሆንከውን አወደኔ ነው ነው እውነት የሆነውን ሁሌ አመልከዋለሁ። ከእውነት መቼም መሸሽ አልፈልግም። የምናገረውን ቋንቋ በራሱ ስድብ ከሆነብኝ ቋንቋዬን አንተ ታውቀዋለህ እና እውቀትን ስጠኝ። ለጠቢቡ ሰለሞን ሰጥተዋል። ለምን ለኔ ነፈክ? በቃ እኔ ገንዘብ አልፈልግም። አቃቢ ጉኝ ስራ እኔ ጥሩ ምን ጠበቃውኝ መስራት ይችል ነበር። የዲግሪ ፕሮግራም ተፈቅዶልኝ ነበር በመንግስት። አልተማርኩም። ጊዜን ማጥፋት አልፈለኩም። ግን አሁን ምንድነው ገቢህ አንተ? አሁንማ ወጥቻለሁኝ። አሁን እንግዲህ በአቃቢ ግ ነበር የምሰራው የተለያዩ ቦታዎች ላይ። ምርምሩን ስትሰራ ምክንያቱም መኖሪያ መቼ ቤት ክራይ የምትበላው ምግብ ምናምን የምትለብሰው ነገር አለ። አዎ ያለኝን ሁሉ እየሸጥኩ ነበር። ቴሌቪዥንም እቃዬንም በሙሉ እየሸጥኩ ያው ምርምሩን ጨረስኩት። በስንት ጊዜ ነው ምርምሩን የጨረስከው? እንግዲህ 4 አመት ነው የፈጀው። 4 አመት ነው። ግጥሙም በጣም ከባድ ግጥም ነበር እየጻፈው። አዎ ግጥሞችም በጣም ለየት ያሉ ናቸው። እንግዲህ ረጅሙ ቤት የጸጋዬ ቤት ስንት ቤት ነው እሱ? 8 ቤት። 8 ቤት ነው። አንተ ስንት ቤት ነው ግጥም? አሁን እስከ 24 ቤት ደርሻለሁ። እኔ ግጥም 24 ቤት አንድ 4 ቃላት 3 እጥፍ ማለት ነው። አዎ በቃሌ ነው የማውቀው። አንዱ ግጥም አሁን ከቃል እስከ ምጽአት የሚል ግጥም አለ። ግጥሙን በቃል ያውቀዋል። ወደ 80 ገጽ ነው። በቃል ታውቀዋለህ? መነባንብ ነው። ወደፊት ልሰራው አስበር ታሪኩን የኢትዮጵያን ታሪክ በግጥም ጽፌዋለሁ። አሁን በልብልህ ያው 80 ገጽ ረጅም ነው እንጂ ትለዋለህ። አጫጭር አድርጌ አንድ ገጽ ወይ 2 ገጽ እስቲ አድርገውና በለው። ልዑል በጌትነቱ በኖረ ጊዜ ለቅዱሳን በገለጠው በኃያሉ ስውር ቁጥር ቤቃ ነገርን ሁሉ በጊዜው ውብ አድርጎ ሰርቶ ሲያበቃ በተለይ ሳጥናኤልን ሲፈጥር የመለኮት ግርማን አጥልቆ ከንጋት ኮከብ አልቆ ድምቀቱን እንደ ብርሃናት ፈንጥቆ የነዲድ እሳት አፍለቅልቆ ፀሐይ ሲመስል አብረቅርቆ ይሁን ብሎ ለካዲው መልአክ የጥበብን ጅረት አጎናጽፎ የክብር ሞገስን አልብሶ አለቅነቱ በሰማይ መዝገብ ተጽፎ እግዚአብሔር ፍቅርን አብዝቶበት የጥበብን አክሊል ቢደፋ ልቡን በትቢት እየነፋ ዘላለማዊ ጥፋትን ሲያጠፋ እኔ ነኝ ፈጣሪ ብሎ የአባቱን ልብ አስከፋ። ለኃጢአቱም የሲኦል በር ተከፍታ በዲን መቀመቅ ወደ ጥልቁ የገሃነም ስፍራ ተዳፋ። ለልዑል መለኮት ምስጋና ሳይገባ ፍጥረት በፈጣሪው ዙፋን ሲነሳ ለኛም ተረፈ የሷ በሳ ምድር ተበከላ በብለክ ታጣት ተነሳ። ሳይንስ በአርኪኦሎጂ ከከርሰ ምድር አገኘን ያሉት ሆሞ ኢሬክት ሰውን ካውሬ ያዋሃደው ዝንጀሮ ብለው ዓለምን የሚዋሹት ህዝብን ከፈጣሪ የለያዩት አይደለም ሰው ዝግመተ ለውጥ በተገኘው አጽም ቅሬት ኃጢአተኛ መልአክ ከቃይል ወገን ራያትን ያስረገዙት ጦጣ መሰል ቺምፓንዚ ግዙፍ የሰው ልጅን የወለዱት እርስ በርስ ተባልተው ምድርን በጮት ያናወጡት በኖህ ዘመን ጠፍተዋል አውሬ ሆነው የተራቡት። ጀምስ ብሩስ ለፍሪማስነሪ አምልኮ በናይል ሰበብ ወደ ኢትዮጵያ ተልኮ የእውቀት መጽሐፋችንን ሰርቆ ሲሄድ በእንግሊዛውያን ሰው ተማርኮ የዓለም ሳይንቲስት የጨለማ ልዑል ጠቢብ ነን ያሉት ፈላስፋ ድብቅ የጥበብን ሚስጥር ያዘ የኖህ መጽሐፍ ካለም ተሰውሮ ከምድረ ገጽ እንዲጠፋ ህዝብን የሰበኩት በይፋ ገሃዱ ዓለም ሳይረዳ የሰው መጽሐፍ አንብቦ በሽምደዳ ሳይመረቅ ጥቁር ቆብ እየደፋ ሚስጥሩ ሳይገባው ነው ለምርምር የሚለፋ ምሁር ነኝ ያለ ደብዛው የሚጠፋ ስር መማስ እንጂ የግሪካውያን የእውቀት ፍልስፍና አሜሪካ የሳተርንን ጥበብ ተንተርሳ የዓለም ቁንጮ ከተባለች ገናና በ666 ሰይጣናዊ ሉሲፈር በርኩስ መንፈስ ተክና ዓለም በባርነት ቀንበር ከወደቀች በጨለማ ተሸፍና ኢትዮጵያኖች ግን አደራ ነፍስ ለመሸጥ እንዳንቀና የዓለም ዘፈን ዝሙትን አስመልኮ ሀገር ቢያዝ በምርኮ የሎጥ ገሞራ እሳት እስኪመጣ ለግብረ ሰዶም ተልኮ
ኢትዮጵያዊ ስሜን ጥሎ ቤት ሊሰራ ቅድስት ሀገሬን ኢያሪኮ የሰናዖርን ባቢሎን ግንብ ብትመስል ዓለም በጥበብ ታንጻ እድሜያችን እያጠረ ከንቱ ሆኖ ለሚቀረው የምድራችን ስነ ህንጻ የሚበረውን ንስር ዱካ በሰማይ የመርከብን ዱካ በባህር ላይ ጥልቅ የሆነውን ከህልሜ በላይ የአምላክን ጥበብ ያለምን ፀሐይ አይን ያለቀሰ ድፍራት እንዳይ። በጣም የሚገርም ነው። ረዥም ነውና ግጥም አይመስልም፣ ግን ግጥም ነው። ግጥም ነው። 24 ቤት ነው ያልከው? አይ ይሄኛው እሱ ይረዝማል። ያኛውማ እንትን ነው። አሁን ስሜት የለም እዚህ ውስጥ ስሜት አለ። እያንዳንዱን ታሪክ መጽሐፍ ቅዱሱን ነው ወደ ግጥም ለመቀየር የኖህ ጥፋት እንዴት እንደነበር ከቃል እስከ ምጽአት ነው የሚለው ግጥሙን በራሱ እንግዲህ 80 ፔጅ ግጥም ነው። መቼ ይታተማል? መቼ ነው የሚታተመው? አሁን እሱ እንግዲህ እግዚአብሔር በፈቀደ ጊዜ ነው ማለት አንድ። በምን ምክንያት ነው ያልታተመውስ? በገንዘብ እጥረት ነው? መጀመሪያ ግጥሙን ነበር ላሳትም የነበረው ወደ ምርምር ከመግባቴ በፊት ለህትመት ስጠይቅ የሆነ በነፃ ሁሉ ነው ያሉኝ አንድ እንትንና አሁን ገንዘብም እናሳትሙ ያሉኝ ሰው አሉ አሁን ላይ። ከዛ ምንድነው ኢትዮጵያ ውስጥ ያለው ምናምን ስም አለኝ። ስም ከሌለህ የሆነ የተጻፈ ከዚህ በፊት መጽሐፍ ከሌለ ሰው አይገዛንም ምናምን አሉኝ። በእርግጥ ልክ ነው። እኔ አሁን የቅርብ ጊዜ ጸሐፊ ነኝ። ሳየው ኢንተርቪው ተደርጌ አውቃለሁ ሬዲዮ ላይ፣ ኢትዮጵያ ሬዲዮ ላይ ባህሩ ኡስማን የሚባል ተከታታይ 2 ነው 3 ብዙ ግጥሞችን ማቅረብ ያለውና ከዛ ግጥሙን ስንት ጊዜ ነው ከጀመረ 8 ወሬ ነው ያልኩት። ግጥም እና እንትን አለ እንዴት ማለት የቆየ መስሎኝ እኮ ነው። አይ ግጥም ሲጀመር የጀመርኩት 2004 ላይ ነው ግጥም መጻፍ የጀመርኩት። አሁን አንድ ማዳበሪያ ሙሉ ግጥም አለ አንድ አመት የተጻፈው ግጥም ስጽፍ ነው ማድረው። እኔ አይታወቀኝም እንዴት እንደምጽፈው አላውቅም። አሁን እንግዲህ ወደፊት ለህዝቡ ይቀርባል ብዬ ነው ማስበው። ከቃሉ ጋር እንግዲህ መጀመሪያ ምርምር ይቅደም። ያው ኢትዮጵያዊ ብስራት ነው ይሄ ደግሞ ለማንነታችን በተለይ ቋንቋ ላይ መሆኑ ደግሞ ሳይንሳዊ በመሆኑ እንግዲህ ኢትዮጵያዊነት ላይ ስናወራ በተለይ አዲሱ ትውልድ ቀደም ያለውም ትውልድ ቢሆን የኢትዮጵያን ትልቅነት አሁን ባለችበት አሁን ባለንበት አሁን ማለት ከሆነ ዘመን በኋላ ባለው በድህነታችን ላይ የተመሰረተ ላይ ነው እምነታቸው ያለውና ኢትዮጵያ ትልቅ ነበረች ሲባል እንደ ማሾፍም የሚል ሰው ብዙ ነው። ወደፊትም ደግሞ ትልቅ ትሆናለች ደግሞ ሲባል እሱንም እንደ ማሾፍ የሚቆጥር አካል አለ። ስለዚህ ሰው የራሱን ማንነት ማክበር ካልቻለ ትልቅ መሆን አይችልም አይደል? ስለዚህ ያለንን ጥበቦች መመርመር ወደ ኋላ መመለስ እንጂ የኛ ስልጣኔ አውሮፓውያኑን አሜሪካኖችን መከተል አይደለም የሚል አመለካከት ነው ያለኝ። እኔም በዚህ ጉዳይ ላይ ምን ትላለህ አንተ? እኔ ሲጀመር አሁን ስልጣኔን አሁን የዚህኛውን አሁን ነጮች እየሄዱት ያለውን ስልጣኔ አልደግፈውም። ለምን መሰለም አልደግፈውም? የኛ ጥበብ አለን። ጥንት የተሰወረ የተደበቀ የተለየ ጥበብ ነው ያለን እኛ። ሰውነታችን ማለት እንዲህ በሞት እንዲህ ስጋ እንደዚህ ዓለማዊ አይደለም። የተለየ መንፈስ ቅዱሳዊ ነው ጥበቡ እና ማንም ሊያጠቃ የማይችል እንዲህ አውሮፕላን መስራት ምናምን አይደለም። እንዲህ የሚሰወሩ ሰዎች እኮ አሉ ሳይታዩ የሚሄዱ። ምን አይነት ጥበብ ቢሆን ነው እዚህ ሀገር ኢትዮጵያ ውስጥ ማለት ነው አሉ። ላታቸው ትችላለህ። የሚሰወሩ ማለት እንዴት ነው የሚሰወሩ ማለት? ያው እዛ ያሉበት ቦታ ላይ የሉም አሉ። አንተን ያዩሃል፣ አንተ ግን አታቸው። እነዛን ሰዎች እንግዲህ ጽዋት አሁን እዚህ ቦታ ላይ አንድ ሰው አለ ሊኖር ይችላል፣ እዚህ ጋር ቆሞ ሊሆን ይችላል። ያውቁታል። ያንን ሚስጥሩን የሚያውቁ ሰዎች ጥበብ ሁሉም ነገር ይቻላል እኮ ነው። ምንም የሚሳን ነገር የለም ነው ምድር ላይ ያለው ነገርና ግን ከአስማተኞች ጋር ይገናኛል። አሁን ውጭ ሀገር ላይ ለምሳሌ እንዲህ ያየው ሲሰወርብህ የምታየዋለህ ይሄን ጥበብ አውቀውት ነው እንዴ? ከዛ መጽሐፍ ላይ አንብበው ነው? እሱንም ሲጀመር የወሰዱት ከኢትዮጵያ ነው። እነሱ የተጠቀሙበት ግን ለሌላ ለሰይጣናዊ አካሄድ ሳይንሳዊ አካሄድ አደረጉት እንጂ ሳይንስ አደረጉት እንጂ አሁን የምታየው ሳይንስ ነው እንግዲህ። ያ ነው ያ የረከሰ የሚባል ያ ነው የምትጨብጠው ነገር አይደለም። ግን ጥበቡ ምንድነው? ኢትዮጵያ ውስጥ የነበረው የጥበብ እንዲህ ፕሌን ማያስፈልግም። ያን ያህል የረከሰ ነው የኛው። ያለ ፕሌን መጓዝ ትችላለህ። በብርሃን ፍጥረት የምትሄድበት ሰዓት አለ። ያው ግራቪቲ መቆጣጠር ነው ዋናው ነገር እኮ እና ብርሃንን አንተ ላይ ሪፍሌክት ማድረግ ነው። እሱን ጥበብ ነው። እጽዋት ነው ደግሞ ያ ነገር። አሁን እስስት ባህሯ እንደምትቀያይረው የዚህ ዓለም ጥበብ ስህተት ነው የምለው ምን መሰለህ? ምድር ሞላች። አሁን እየሞላች ብዙ ህንጻ ተሰራ። አስብ እንግዲህ አሁን የሚታረሰው እየጠፋ ነው። ይህ ዓለምስ ጥበብ ቢኖረው ኑሮ ከምድር በታች ነበር ህንጻ መስራት የነበረበት። ላይኛውን እያረሰ ነበር መጠቀም የነበረበት። አሁን ምድር እየሞላ በሄደ ቁጥር ይህ ህንጻ መፍረሱ አይቀርም። ምክንያቱም የሰው ልጅ የሚኖርበት ቦታ የለማ፣
የሚታረስ ነገር እየጠፋ በሄደ ቁጥር ምንድን ነው የሚበሉት? ግን ትክክለኛ የጥንታውን ዋሻዎችን ታገኛለህ። ጥንታዊ ቦታዎች ኢትዮጵያ ላይ ስትመጣ ጥንታዊ ዋሻ ለምን ላይኛውን ቦታ አትክልት ነው የሚዘሩት፣ የተለያየ ነገር ይዘሩበታል፣ ይጠቀሙበታል፣ ያው ያመርታሉ። ላይኛውም ምርት ነው፣ ከስር ደግሞ ሰው እየኖረ ነው ግራውንድ ላይ ማለት ነው። ስለዚህ ይህ ህንፃ እንደውም ተደርምሶ እንደ ሶሪያ ነው። እኔ አንዳንዴ ሰይጣን እየተወሰደ ለመፍጀት እንዲመቸው ነው። አሁን አንዳንድ ጎጆ ቤት ላይ ቢሆኑ ሰዎችን ለቅማ አስጨርሰው፣ ነገር ግን አንድ ህንፃ ላይ ከሆነ በቀላሉ ለማጥቃት እንዲ ጦርነት ቢነሳ በጣም ቀላል ነው የሚሆነው እና ያኛው መንገድ ሊሆን ይችላል። ሌላው አንዳንዴ ሰይጣን አለ ስትል እግዚአብሔርም አለ። አንዳንዴ እኔ በጣም የሚገርመኝ ፍልስፍና ላይ ማነብ ነበረ። እንግዲህ ከኢኖቬሽን መጽሐፍ ማነብበት ጊዜ ነበረኝ እና በጣም ተራ ሆኖ ነው ያገኘሁት። ይቅርታ ማለት እነሱ እንደዚህ ተከታዮችን እንትን ለማለት ፈልጌ አይደለም፣ ግን ተራ ነው ያልኩት ምንድነው እግዚአብሔር አሁን ራሱን እግዚአብሔር ባልንጀራ እንደ ራሱ ውደድ ይላል፣ እሱ ግን ይቀጣል ዲያብሎስን አይነት ነገር የጻፈው ጽሁፍ አለ አንድና እኛ ባልንጀራ ሆነን ነው ሲጀመር። አሁን አንተ የፈጠርከው እኔ እናንተ ባልንጀራሞች ልንሆን እንችላለን ቢኮዝ ተፈጥረናል። እሱ ግን የፈጠረ ለአንተ ባልንጀራ ሊሆን አይችልም። ሊያጠፋም ይችላል፣ ኦልሬዲ ሊያኖርም ይችላል። አስማት ይሄ ሜዲቴት የሚባለው አሁን ይሄን ራምፓ የሚጽፉት ጽሁፍ የሆነ ተመስጠህ ሌላ አስትራወርልድ ሌላ ዓለም ውስጥ እንደምትሄድ ነው። እንግዲህ ያ ነገር በሰይጣናዊ መንፈስ በሜዲቴሽን እንደዛ መሄድ ከቻል ሌላ አምላክ የለም ብለህ እንዴት ትናገራለህ? ማረጋገጫ መቻየው ያንን። ስለዚህ ይሄኛውን እያየው ነው እዛ ውስጥ ነው ያለው። ነገር ግን እዛ መውጣት አትችልም። እብደት ነው፣ መጨረሻው እብደት ነው የሚሆነው። የዓለምን ትኩረት መሳብ እንድንችል ነው ማለት ንቀውናል ብዙ ጊዜ። እንግዲህ እነሱም አደግን እያሉ አድገዋልም፣ ትክክል ነው፣ የሚታይ ነገር ነው። ነገር ግን ደግሞ እዛ ደረጃ ላይ መድረስ እነሱ የሄዱበትን ፈር ሳትለቅ ይዘኸው ሳይንሱን ማለት ነው፣ ከሳይንሱም ሳትወጣ፣ ምክንያቱም ከእንትን ውስጥ ሳንወጣ በእኛ ደግሞ እነሱ ባላዩት መንገድ አዲስ አሁን እንደዚህ እንደተጀመረው ሌሎች አዳዲስ ጥበቦችን ይዘን ብንነሳ የእነሱን ትኩረት መሳብ እንችላለን በትንሽ ነገር። አሁን ብዙ ጊዜ ካየህ ፈረንጆች ወደ ኢትዮጵያ ውስጥ ሲመጡ ዘመናዊ ቤት አይደለም የሚገቡት፣ ዘመናዊ ምሽት ቤት ምናምን ሳይሆን ባህላዊ ነው የሚገቡት። ለምን? የሆነ የሚፈልጉት የተለየ እዛ አላቸው እነሱ ጋር። እነሱ ዲቨሎፕ ያደረጉትን እዚህ መጥተው ማግኘት አይፈልጉም። ለእኛ አዲስ ይመስለን ይሆናል እንጂ ለእነሱ ግን በጣም እንትን ነው እና ሌላ በቃ የራሳችን ባህል እያሳደግ ነው በሄድን ቁጥር ሁሉንም እንትናችን ካልቸራችን በተለያየ ቦታ ይሄ በጣም እምቅ የሆነ ባህል አለን ያልወጣ ገና ያልተሰራ ጥበቦች አሉ። እነሱ ነገሮች ወደዛ ውስጥ ሁሉ ምርምር እያደረግ እነሱ ነገሮች ምናወጣ ፈረንጆቹም ወደኛ ተጽዕኖ ውስጥ ይገባሉ ብዬ ነው ማስበው። ብዙ ነገር መቀየር እንችላለን። ኢኮኖሚ ማምጣት እንችላለን። የቱሪዝም ፍሰቱን ማምጣት እንችላለን። ቱሪዝም ፍሰት የሚኖረው ደግሞ ያው የተለየ ነገር ሲያዩ ነው። እነሱ እንዴ የሰው ልጅ መገኛ የተባለችው ሀገር የቋንቋ መገኛ ሆነች፣ እንደዚህ አይነት ጥበብ አለ፣ እነሱ የሚያውቁት ጥበብ አለ። አሁን የሚፈልጉት አሁን ግን እነሱ ጠቢባን የሚባሉት ግን ዋናዎቹ ግን ይሄን አያውቁም። ያውቃሉ አይደል? መነሻ መሆናችንን ኢትዮጵያ ያውቃሉ። እነሱ መነሻቸው ኢትዮጵያ እንደሆነ እኮ ያውቃሉ። እነሱ ጠቢባኑ ያውቃል። አዎ የተማሩ ሰዎች ዶክመንታሪም ሰርተውታል። አሁን ስለ ሄኖክ እኛ እናውቅም። ስለ ሄኖክ ግን እንዴት ጥፋቷ በነበር ያኔ የነበረው ስልጣኔ አሁን አልደረስንበትም ብለው ዶክመንታሪ ሰርተውታል እነሱ። ስለ አዳም ራሱ ቡክ ኦፍ አዳም የሚል መጽሐፍ እንዳለን የሰማሁት እርግጠኛ አይደለሁም። እንግሊዝ ሀገር እንደውም የተወሰነውን ቅዳጅ አገኘን ብለው አንድ ትልቅ ታዋቂ መጽሔታቸው ላይ ጋዜጣቸው ላይ እንዳወጡትም ሰምቼ ነበር። በዚህ ጉዳይ የምታውቀው ነገር አለ? እንግዲህ ብዙ መጽሐፍቶች ውጭ ላይ እንዳሉ እንትን መረጃው አለኝ። ያው ከምታነበው ነገር ነው የምትነሳው። ያው ቦታው ላይ ግን እድሉን አላገኘው። ምናልባት እንግዲህ አሁን ባለፈው ምናልባት የሴሚናሩ ጊዜ እነ ዳንኤል ክብረትም ነበሩ፣ አጓይ የነበሩት ዶክተር ወረታውና ዳንኤል ነበሩ፣ ብዙ ምሁራኖችም ነበሩ። ብዙ እንደዚህ አይነት ፋይት ነበር። የታሪክ ነው በጣም ሁሉም ከሁሉም አቅጣጫ ሲነገር የነበረው በቃ ወኔ ነበር። ማህሌታ ያሬድ ራሱ ውስጥ አሁን ይሄን ነገር ሰምቻለሁኝ። አይ ቲንክ ዶክተር ሙላቱ አስታጥቀኝ መሰለኝ አንድ ጊዜ ስናወራ የነበረውና የኛን ነው ይሄ ኮንዳክተር ነው የሚባለው በሙዚቃው ቆሞ ይሄን የሚያደርገው ያኔ የነበረው የሙዚቃ ጥበብ ስለ ሙዚቃ የነበረው ዕውቀት ከኛ የተወሰደ ነው የሚል ማሳሰብ ነበረውና በዚህ ጉዳይ ስምታውቀው ነገር አለ እንዴ? ቅዱስ ያሬድ እንግዲህ ያሬድ እንትን ሙዚቃንም እንትንም ሰርቷል። በነገራችን ላይ ከልብ ምት ጋር አያይዞ እንትን ያለው ነገር አለ። እንትኑንም አሁን ድሽ የሚለው የትግርኛ ቢቱ ድሽ ይሄ እንትኑ ከልብ ምት ጋር ይያዛል
እና ያው ቢት ራሱ እኮ ያው ከቢት ማለት ያው ሀርት ቢት አይደለም? ቢቱም እዛ ነው የመጣው። ሲቀጥል እንግዲህ ያሬድ ብዙ ነገር ጽፏል። ያው በዜማም በብዙ ነገር ነው። መጽሐፉን በ6ኛው ክፍለ ዘመን የተጻፈ መጽሐፍ አለ ኢትዮጵያ ውስጥ በነገራችን ላይ። አሁን ምናልባት እኔ የተወለድኩባት ቦታ ቤተልሔም ነው የምትባለው። ስለ ቤተልሔም ቦታው ራሱ ታሪካዊ ጥንታዊ ቦታ ነው። በኢትዮጵያ ውስጥ ድጓ ማስመስከሪያ የመጀመሪያው ድጓ ማስመስከሪያ ቤተክርስቲያን ያዛነች ያለችው ጥንታዊ ቤተክርስቲያን ነች። ይሄ ቦታው እንደዚህ ቀይ ነው፣ በጣም ደም የተከበበ አፈር ነው። ግራኛ መሬት ጣለው ድንጋይ አለ፣ ብዙ ቅርሶች አሉ። የተዘጋ እንትን አለ፣ ማህተም አለ እና ቆላማ ቦታ ነች ቦታዋ። ጋይንት ውስጥ ነው ያለችው፣ ደቡብ ጎንደር ውስጥ ነው ያለችው። እንግዲህ ጋይንት ማለት የገብርዬ የተወለደባት ቦታ ናት እና ብዙ ማዕድኖችም አሉ እዛ ቦታ ላይ እዝራ ምናምን። ይሄ ቤተልሔም የሚባለው ስያሜ ለምን መጣ ምናምን ስትታበር እና ቤተልሔም ግን እዛ ኢየሩሳሌም ካለው ቤተልሔም ጋር ማለት ስሙን ቀድሞ የወሰደው ከዚህ ነው ወይስ ከዛ? እኔ ራሱ አሁን ምናልባት ለማመን እንችላለን። ይሄ ቤተልሔም እስራኤል የሚባለው ያኔ እኔ ስመረምር ያየሁት እስራኤል የሚባለው ነገር በጥንት ዘመን አላገኘውም። እንግዲህ አንድ ግዛት በኢትዮጵያ ግዛት ውስጥ የነበረች እንደሆነ ግን አውቄያለሁ። ያቺ ቦታ ማለት ነው። ኢየሩሳሌም የምትባለው ኢትዮጵያ ናት። አሁን እንደው ምናልባት ይሄንን በብዙ ማስረጃ አሁን አክሱም ላይ ያለውን ነገር እንኳን ስታይ ጠቢብ ሰለሞን የሰራው ህንጻ እንግዲህ ብዬ ያየሁት ይሄ አክሱም ነው። ሐውልቱ ላይ የተለያየ የወርቅ ዋንጫ እንደዚህ ከወርቅ የተሰሩ ጌጣጌጦች ብዙ እንትኖች አሉ የተገኙና ቤተ መቅደሱን በወርቅ ሰርቶት እንደነበረ ነው የምታየው። እና ስሙን ወስደውት ነው እንደምትለኝ። አሁን ለምሳሌ ኢትዮጵያውያን ከእስራኤል ነው ጥበብን ይዘው የመጡት። አሁን ቀደም ሲልም ስትለኝ የነበረው ነገር ነበር። አልገባኝም፣ ትንሽ አልተፋለሰም። ታሪኩ የሚለው እንደዛ ነው። ታሪኩ የተጻፈልን ነው እንጂ ስትመረምረው ሌላ ነው። ስንመረምር ወደ ምርምር ውስጥ ስትገባ ነበር ወይ አሁን እስኪ ስታስበው ቄሳር የሮማ ነው። እቺ አይሁድ የሚባሉት እና ይሄ እስራኤል የምትባለው ሀገር የት ናት? እስራኤል በዛን ዘመን ትታወቅ ነበረ? አትታወቅም። ይሄ ራሱን የቻለ ሌላ ታሪክ ውስጥ ነው የሚከትና ግን በዛን ዘመን እንግዲህ ብዙ ጸሐፍቶች ሙጮች የሚያሉት ስለ እስራኤል ያገኙት ነገር የለም መረጃ። ነገር ግን ታሪኩን እየወሰዱ ለራሳቸው ጽፈውታል። አሁን እየተገነጠለ ኢትዮጵያ ያው ውጭ ግዛት ታስፋፋ ነበር የነበረችው። ያ ነገር እየጠበበ አሁን ያለችበት ደረጃ ላይ ደርሳለች። ነገር ግን በፊት የነበረው እንግዲህ ዓለምን ከሁለት የተከፈለ ያ ግዛቱ እየሰፋ ሲሄድ ያ ግዛት የአንዱ ሀገር ሲገነጠል የራሱን ካልቸር እዛ ላይ እንግዲህ የሆነ ታምር ተደርጎ ሊሆን ይችላል እስራኤል ቦታ ላይ። ግን ያቺ ቦታ ግን ማን ውስጥ ነበረች? ኢትዮጵያ ውስጥ ነው። ይሄ ወርልድ ሂስትሪ ላይ ያለ ነገር ስለሆነ ማለት ነው። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በጄቲቪ ብቻ የዛሬው የክብር እንግዳ አድርጌ እዚህ በጣም ደስ የሚል ጊዜ እየሰጠን የሚገኘው ወጣቱ ተመራማሪ እንዳልካቸው በዛብህ ጋር የማደርገውን ቆይታ ነው የተከታተላችሁ የምትገኙት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከረፍት በኋላ ተመልሰን እንገናኛለን። ይህንን ፕሮግራም በክብር ስፖንሰር ያደረጉላችሁ ብርሃን ኢንተርናሽናል ባንክ፣ ሸዋ ሱፐር ማርኬት፣ ሮያል የጥርስ ሕክምና፣ ዲዛይን ሪፐብሊክ። በዘመናዊ ቀልጣፋና አስተማማኝ የባንክ አገልግሎት የሚያውቁት ብርሃን ኢንተርናሽናል ባንክ ውድ ደንበኞቹን በቅርብ ለማገልገል ካለው ክቡር ዓላማ በመነሳት ተጨማሪ አዳዲስ ቅርንጫፎችን አዲስ አበባና በክልል ከተሞች በመክፈት የቅርንጫፎቹን ቁጥር 103 ማድረሱን በደስታ ይገልጻል። በመሆኑም በአዲስ አበባ አዲሱ ገበያ ቦሌ ቡልቡላ ሻላ ኦልድ ኤርፖርት ሰፈረ ሰላም ወሰን፣ በክልል ከተሞች በእንሳዳዬ ዱራሜ ፉሪ ጅማ አባጅፋር ሁለተኛ ቅርንጫፍ ወልዲያና ሀላባ ቁሊቶ ከፍቶ ኑ በጋራ እንስራ ኑ በጋራ እንደግ ይላል። ለቀየው በቀረቡ ነባርና አዳዲስ ቅርንጫፎቹ ጎራ በማለት የሁለገብ ቀልጣፋና አስተማማኝ አገልግሎቱ ተጠቃሚ እንድትሆኑ በአክብሮት ተጋብዛችኋል። ከዚህም የበለጠ ቀርበን በተሻለ እናገለግላለን። ብርሃን ኢንተርናሽናል ባንክ፣ እንደ ስማችን ብርሃን ነው ስራችን። ልዩ ከፍተኛ የጥርስ ሕክምና ክሊኒክ ሮያልን ልዩ የሚያደርገው ከፍተኛና ልዩ ስልጠና በወሰዱና ልምድ ባላቸው ሐኪሞች አገልግሎት መስጠቱ ብቻ ሳይሆን ከአሜሪካን ሀገር ባስገባቸው እጅግ ዘመናዊ በሆኑ በተሟሉ የሕክምና መሳሪያዎች ጥራት ያለው የጥርስ ሕክምና መስጠቱ ነው። የምንሰጣቸው ልዩ አገልግሎቶች እጅግ ዘመናዊ የብሬስ ሕክምና በሙያው በሰለጠኑና ልምድ ባላቸው ባለሙያዎች ውስብስብ የሆኑ የጥርስ መዛባትን ማስተካከል፣ በፍሎራይድና በሌሎች ምክንያት የተቋቆሩ ጥርሶችን በቬነሪንግ ውበት እንዲለብሱ እናደርጋለን። አጠቃላይ በድድ በሽታ
በሽታ ምክንያት ድዳቸው የሸሸ የሚደማ ጥርሳቸው ለሚነቃነቅና ለወለቀ ሕክምና እናደርጋለን። ይህንን ያውቃሉ? ቋሚ የልጆች ጥርሶች እንዳይቦረቦር በፒት ኤንድ ፊሸር ሲላንት ሕክምና እንጠብቃለን። መጥፎ የአፍ ጠረን ችግር ያለባቸውን ሰዎች እናክማለን። በተለያዩ ምክንያት የወለቁ ጥርሶችን እጅግ ዘመናዊ በሆነው በአሜሪካን ላቦራቶሪ በሚሰሩ በሰው ሰራሽ ሜታሎ ሴራሚክ ጥርሶችን መልሰን እንተክላለን። የጥርሶችን የውስጥ ጥርስ ሕክምና ሩት ካናል ቴራፒ ሳይንሱን በጠበቀ ሁኔታ በስኬታማነት እናክማለን። ጥርሶችን የማጠብና የማንጣት የሕክምና አገልግሎትም እንሰጣለን። ልዩነታችን ጥራታችን ነው። ሮያል ይለያል። ጥራት፣ እውቀትና ቅልጥፍና ከፈለጋችሁ ሮያል ዴንታል ክሊኒክ አለላችሁ። እኔ አመስግኛለሁ። አድራሻ ቦሌ መድኃኔዓለም ቤተክርስቲያን ፊት ለፊት ማፊ ሞል አጠገብ 4ኛ ፎቅ ላይ ያገኙናል። ሮያል አባቢ ግን መጫወቻ አመጣልሻለሁ ብሎኝ እስካሁን ድረስ። ማርዬ ማርዬ! አቤት አቤት አባቢ! ነይ ተመልከቺ፣ ከሸዋ ቶይ ስቶሪ አመጣውልሽ። አባቢ መጣ ተጉዞ ተጉዞ ከሸዋ ቶይ ስቶሪ መጫወቻ ይዞ። አባቢ እወዳለሁ። እኔም በጣም እወድሻለሁ። ሸዋ ቶይ ስቶሪ የሚያስመጣቸው ምርቶች ከመጫወቻነት በተጨማሪ ዘርፈ ብዙ ናቸው። የማስታወስ ችሎታን ለማሳደግ፣ የፈጠራ ክህሎትን ለማጎልበት፣ ለሂሳብ፣ ለስፖርታዊ እንቅስቃሴና በህብረት ሆኖ ለመጫወት የሚያመቹና የሚያዝናኑ ናቸው። ቶይ ስቶር በሸዋ ላይ በተንጣለለ መደብራችን እንዲሁም ብስራተ ገብርኤል ሰን ህንፃ ላይ በሁሉም መደብሮቻችን እጅግ የተዋቡ የቢሮ ዕቃዎችን ማስገብተናል። ያሻዎትን ይምረጡ፣ የፍላጎት ጥሞንም ይቁረጡ። ይምጡና ይጎብኙን። ዲዛይን ሪፐብሊክ። የኔ ዓለም ልጆቼ ናቸው። እያንዳንዷ የህይወታቸው እርምጃ ለኔ ልዩ ትርጉም አላት። ዛሬ ልጄ ትምህርት ቤት የሚገባባት ታላቅ ቀን ናት። ልጆቼ በሚያደርጓቸው የመጀመሪያ ሙከራዎች ሁልጊዜም ከጎናቸው ነኝ። ተሳክቶላቸው ሳይደግሙ ውስጤ በደስታ ይሞላል። ለዚህ ነው የምችለውን ሁሉ ማደርግላቸው። አንከር ወተት ጥራት ባለው የኒውዚላንድ ወተት የተሰራ በኒውዚላንድ ሚልክ ፕሮዳክትስ ኢትዮጵያ በኢትዮጵያ የተቀነባበረ ለጤናማ እድገት ወሳኝ የሆኑ 33 ንጥረ ነገሮችን የያዘ ወተት ከ1 ዓመት በላይ ለሁሉም እድሜ ክልል የሚሆን በልጆቼ ስኬት ኮራለሁ። አንከር የልጆች አጋዥ የህይወት ስንቅ። እንኳን ለአዲሱ ዓመት በሰላምና በፍቅር አደረሳችሁ። ጆሲ ኢን ዘ ሃውስ ሾው ባለፉት ዓመት በዓላት እንደተለመደው ሁሉ አዲሱን ዓመት በማስመልከት ለኢትዮጵያ ሀገራቸው ውለታ የሰሩ ባለውለታዎቻችንን የምንጠይቅበት የዘመድ ጥየቃ ፕሮግራም በልዩ መልክ አዘጋጅተናል። ለዘንድሮስ እነማን ይጎበኙ ይሆን? መስከረም 1 እሁድ ከምሽቱ 12 ሰዓት ላይ ይጠብቁን። መልካም በዓል። ጄቲቪ ኢትዮጵያ፣ ኢትዮጵያዊነት መልካምነት። እረፍት አድርገን ተመልሰን ተገናኝተናል። በመከታተል ላይ የምትገኙት ጆሲ ኢን ዘ ሃውስ ሾው በጄቲቪ ብቻ። የዛሬው የክብር እንግዳ አድርጌ የጋበዝኩት ለየት ያለ እንግዳ ነው። ወጣቱ ተመራማሪ እንዳልካቸው ደስ የሚል ጊዜ እየሰጠን ይገኛል። ከቀሪ ጥያቄዎች ጋር አብራችሁ እንድትቆዩ አሁንም በድጋሚ ጋብዛለሁኝ። መልካም ቆይታ። አሁን የደረስክበትን ምርምር በዩኔስኮ ለማስመዝገብ እየተጣጣርክ እንደሆነ ሰምቻለሁኝ። ለብቻ እሱም ማድረጉ ትንሽ አይከብድህም? ይከብዳል። ብቻዬን አሁን ይከብዳል። ምክንያቱም አሁን እውቅናውን ለማስመዝገብ ያው ፓተንት መያዝ አለብኝ ያልኩበት ምክንያት ምንድነው? ይሄ ምርምሩ ዓለም አቀፍ ይዘት ያለው ነው። ምክንያቱም የእንግሊዞች ማንነት ነው እዚህ ውስጥ ያለው፣ የዕብራይስጥም የአረብም የሁሉም ቁጥሮችም ሁሉም ነገር ከየት እንደተፈጠረ እስካሁን ባለው ሁኔታ ላይ የተረጋገጠ ነገር አልነበረም። አሁን ነው ገና እንግዲህ። ለዛም ነው ኢትዮጵያ ውስጥ ይሄን የቁጥርና የጽሁፍ የፈጠራ የባለቤትነት መብት የተሰጠኝ። ስለዚህ አሁን ባህልና ቱሪዝም እየተንቀሳቀሰ ነው በዚህ ጉዳይ ላይ። ሚኒስትሯ ጋር ነው ያለው። አሁን ተፈርሞ ወደ ውጭ እንድንሄድበት ጉዞ ላይ ውጭ ጉዳይም ያለቀ እንግዲህ መጨረሻ ላይ ነው ያለው። አሁን ኦልሬዲ
ጉዞ በቅርቡ ይሆናል ብዬ አስባለሁ። ወደ ኒውዮርክ ነው የምትሄደው? ወደ አሜሪካ ነው። አሜሪካ ነው ፓተንት የምትሰጠው ነው ያሉት። ወርልድ ፓተንት የሚባል ይሰጣል፣ ዓለም አቀፍ ይዘት ያለው ስለሆነ የፊደልም ይሁን የዘመን አቆጣጠር መነሻ እኛ ነን። ይህ ደግሞ ማረጋገጫችን ይሄ ነው ብለህ የሰራውን አሁን ይዘህልን የመጣኸውን ምርምር እዛ ለማስመዝገብ ምን ያህል ተዘጋጅተሃል? ያው ወጪውን አትችለውም፣ በግላ የሚቻል ነገር አይደለም። እንግዲህ መንግስት ነው ይሄን ነገር ሊሸፍን የሚችለው። ካልሆነም ደግሞ ሌላው እንግዲህ ኢትዮጵያዊ የሆነው ሌላውም ሊደግፍ ይችላል። ምክንያቱም በውጭ ብዙ በውጭም በሀገር ውስጥም በውጭም ያለው ይሄ አንገታችን ቀና የምንልበት ሌላም ጥበብ ስለሆነ ታሪክም ስለሆነ ሀገሪቱም ትልቅ ነገር የምታገኝበት ነገር ነው። ለነጮቹም ቢሆን ለፈረንጆቹም ቢሆን ትልቅ ግብዓት ነው ብዬ ነው የማስበው። ወደ ጽሁፍ ውስጥ ደግሞ እንዲመራመሩ ያደርጋሉ። ስለዚህ አሁን እንግዲህ ተስፋ አለኝ። ተስፋዬ ምንድነው? አብረን የኔ ጉዳይ አይደለም ይሄ ነገር። በነገራችን ላይ እንደ ሁኔታ እንደ ተመራማሪ ይዤው ብቀርም ይሄ ጉዳይ የኢትዮጵያኖች ነው፣ የሁላችንም ነው እና ሁላችንም የሚመለከት ጉዳይ ነው። ሁሉም ሰው የደረሰ ብሎ የሚጠይቀው ጥያቄ ነው እና ያው ተረባርበን እንግዲህ እውቅናውን ካመጣን በዩኔስኮ ተመዘገበ ማለት ደግሞ ያው የሚገኝ እንትን ቀላል አይደለም። ሀገሪቱ የምታገኘው ገቢ ስሙም በራሱ ማንነት በራሱ መታወቁ የቋንቋ ፊደላት መገኛት የሰው ልጆች መገኛት ስትል በቋንቋ ደግሞ ስታረጋግጠው በጣም ያኛውንም ያጠናክርልናል፣ ታሪካችንም ምን ያህል የጎላ እንደነበር። ስለዚህ ኢትዮጵያ አሁን ባለባት ሁኔታ በጣም ያ የተባለው ጊዜ እጆቿን ዘርግታ በጣም የዓለም ሁሉ አይን የምትስብበት ጊዜ ሩቅ አይደለም ነው እያልከኛለ? አዎ ሳናይ ነበር ያመንነው፣ እንግዲህ ሳናየው ነበረ። አሁን ደግሞ ስታየው ለውጦች እኮ ታያለ። የሚገርም ነገር አውሮፓ፣ አሜሪካ ብዙ ነገሮቻቸውን ጨርሰው አሁን በጣም ብዙ በርካታ ካምፓኒዎች ወደ ኢትዮጵያ ሲገቡ ታያለህና ምንድነው እዚህ ያዩት ነገር ብዬ ሁል ጊዜ ራሴን ጠይቃለሁኝ። እና በጣም ነው የሚያስገርመው። አሁን ትናንትና አፍሪካ ሀገሮች እንኳን በጣም ንቀውን የሚያዩን እኔ የዛሬ ስንት ዓመት ኮራ ሚውዚክ አዋርድ ላይ ሲሄድ ደቡብ አፍሪካ ውስጥ ኢትዮጵያን እየሰደበ ሲያስጎበኘን የነበረ አጋጣሚ ነበር። ሁል ጊዜ እንደውም የተለያዩ ቃለ መጠይቆች ላይ ያወራ ነበርና አሁን ግን አፍሪካ እንኳን የተለየ ትኩረት እየሰጡን በሙዚቃውም በፊልሙም በተለያየ መንገድ ኢትዮጵያ የምትባለው ነገር ሪኮግናይዝ እያደረገ ያለበት ሁኔታም አለና ያ ነገር በትክክልም እየታየ ነው። ወደፊትም ደግሞ የተሻለ ደረጃ ላይ ደርሰን ዓለም እኛን የሚያይበት ቀን ይመጣል ብዬ አስባለሁ። አዎ በጣም ትክክል ነው ጆሲ። አንድ ነገር ምነግር ነገር ምን እንደሆነ ታውቃለህ? አሁን የጽሁፍ ፊደል ኢትዮጵያ ውስጥ ሲገኝ ያው ለነሱ ለፈረንጆቹ በጣም ትንግርት ነው የሚሆነው። በእርግጠኝነት እኔ አድክሞኛል እጅግ በጣም 3-4 ቀን ሁሉ ምግብ ሳልበላ እዛው ቁጭ እንዳልኩ ሁሉ የነበርኩበት ጊዜ ነው። እስከ 40 ኪሎ ደርሼ ነበርና ግን ያው እንደ እርሱ ቸርነት እዚህ ደረጃ ደርሷል። የሚገርም ነገር ቋንቋ ላይ ሁሉ ገብቻለሁ። ቅድም ምናልባት ተጠቆም አድርገልኛል። ኢቭን እንግሊዘኛው ቃላቶቹን ራሱ ከዚህ እንደወሰዷቸው ሁሉ ሲያውቁት ማለት አንተ የምትለው አሁን እንግዲህ ቃላቶቹን ከዚህ ከወሰዱ ለምሳሌ እንግሊዘኛ ቃላት ከአማርኛ የተወሰዱት የምትላቸውን እስቲ ንገረኝ። ብዙ ቃላቶች አሉ፣ ብዙ ቃላቶች አሉ። ቃሉ ምን መሰለ እንግዲህ ይሄ ቋንቋ ፍቺ መዝገበ ቃላት ላይ ስንሄድ እንግሊዘኛው ከፊት ለፊት ማን ነው መጀመሪያ፣ አማርኛው ከፊት ለፊት ትርጓሜውን ነው የምታገኘው። እኔ እናንተ አሁን ስናወራ የነበረው ወይም የኢትዮጵያ ሕዝብ የሚያወራው አማርኛ ቋንቋ በራሱ ዓለምን ቋንቋ ቀላቅሎ ነው የሚያወራው። ማለት ምን ማለት ነው? እኔ እናንተ እስካሁን ስናወራ የነበረው ቋንቋ አማርኛና እንግሊዘኛ ከነፍቹ ነበር። አሁን ሳወራ የነበረው በሙሉ እንግሊዘኛ ጨምሬ ነበር ሳወራ የነበረው። ኢትዮጵያኖች ጠቢብ እንደነበሩም ይህን ለማስረዳት ነው። ምን ያህል አዋቂ እንደነበር ነው። በቋንቋችን እንኳን ምን ያህል ጠበብት እንደነበር። ምናልባት አሁን ይሄ አማርኛ ሲባል የአንድ ብሔር ብቻ የተወሰነ አይደለም። ሁሉም ኢትዮጵያኖች የራሳቸው አማራ የሚያምር ነገር መሆኑን ነው እንትን የምታስረዳው። ቅድም በተለያየ መንገድ አስረድቻለሁ። እንግሊዘኛው እንዴት እንደወጣ ላስረዳ። እንግዲህ ቃላቶች ምናልባት አሁን ከረንትሊ እንግሊዞች ማነው አሜሪካኖች በደቂቃ 47.7 ወርዶች ይቀየራሉ። ቃላቶቹ እየተቀየሩ ያለበት ሁኔታ ነው ያለው አሁን ያለኝ ዳታ ማለት ነው። እንዴት ቃላቶቹ የነበሩት የጥንት በፊት የሚጠቀሟቸው የእንግሊዘኛ ወርዶቹ እየተቀየሩ ያለበት ሁኔታ ነው ያለው። በደቂቃ 47.7% ነው የሚቀየረው ቃሉ። በፊት የተለመደው ከዘመናዊነት ጋር ነው የሚቀየሩት ወይስ ምን እንደተለየ? ያኛው የጥንቱ ታሪክ እንዳይመረመር የሚያውቁት እንግዲህ ምናልባት ስጋት ስለነበረባቸው ሊሆን ይችላል ብዬ ነው የማስበው። አሁን ቃል ወርዳለች እንላለን። እንግሊዘኛና አማርኛ ልነግር ፈልጌ ነው። እኛ የምናውቀው ቃል ከሰማይ የወረደ ነበር የሚመስልህ። እሱ እንዳለ ይሁንና ቃል በእንግሊዘኛ ወርድ ነው። ቃል ወርድ አለች፣ ቃልም አለ ወርድም
አለች ማለት ነው። እንግሊዘኛ ሆነ ማለት ነው። አሁን ሰውየው ማን ነው ትላለህ? የሰውየውን ማንነት ነው የጠየቅነው። ሰውየው ማን ነው? ይሄ ሰው ማን ነው? ሰው በእንግሊዘኛ ምንድን ነው የሚባለው? ማን። ሰውም ነው ማንም ነው። ሴትየቱ ማን ናት? ውማን ናት። አየው፣ ውማን የሚለው ይመጣል። ወንድሜን ምን ነካው ልትል ትችላለህ። ወንድ በእንግሊዘኛ ምንድን ነው? ሜን። ወንድሜን ስትል ስታቆላምጥ ነው። ወንድሜን የሚለው ሜን የሚለው እንግሊዘኛ ይመጣል። አውራት ታውክ ትለዋለህ ሰውየውን። ታውክ ቶክ የሚለው ነገር ወይም ወክ ቶክ ነው። ወክ ቶክ ምን ወጋ ወክ ቶክ የሚለው ነገር ይመጣል። አሁን ተፈጥሮ የኔቸር ናት። ተፈጥሮ ኔቸር ናት። የኔ ለኔ ቸሬ ነች ተፈጥሮ። ተፈጥሮ የኔቸር የሚለው እንግሊዘኛ ይመጣል ማለት ነው። ተፈጥሮ በእንግሊዘኛ ምንድን ነው? ኔቸር። ተፈጥሮ የኔቸር ናት። የአትክልት ቦታ ጋር ደን አለ። ከአትክልት ቦታው ጋር ደን አለ። ደን መኖር ነው የምታውቀው በአማርኛ። ግን የአትክልት ቦታ በእንግሊዘኛ ምንድን ነው? ጋርደን። ጋርደን የሚለውን ጋርደን የሚለው የመጣው ከዚህ ነው። የአትክልት ቦታ ጋርደን ነው። ሰማይ ስካይ እስክመለከት ለማለት ነው። ሰዓቶች ስካይ በእንግሊዘኛ ሰማይ ማለት ስካይ ነው። ሰዓት ዎች ስንት ሰዓቶች ብዙ ሰዓቶች ይዛል ትላለህ። ሰዓት በእንግሊዘኛ ምንድን ነው? ዎች። አጭበረበርከን ስትለው አንዱን ሰው ማጭበርበሩን አጭበረብከን ካን አጭበረበርከን እንግሊዘኛ ነው። ካን የሚለው ይመጣል። ባይለጋ ባይለጋ ስትል ባይ ለጋ ማለት ነው። ባይ ማለት መልጋት፣ ለጋ ማለት ነው በእንግሊዘኛ። ባይለጋ የሆነ ገናዋን ባይለጋት ስትል ለጋ ባይለጋ ስትል እኛ ባይለጋ ይሻል ነበር ለማለት ነው። ባይ ማለት በእንግሊዘኛ ባይ እንግሊዘኛው ነው። ለጋ ደግሞ አማርኛው ነው። ባይ ደማ ደማ ማለት ባይ ነው። ባይ ደማ ይሻል ነበር ስትለው አሁን እንደዚህ እያለ ሲሄድ ቃሉ አሁን አንዷን ሴት ጥራት አንዷን ልጅ ማጥራልኝ እዛ ጋር ምን ትላለህ? አንዷን አንድ በእንግሊዘኛ ምን ሆነ? ዋን። ሁለቱ ሰዎች መጡ። ሁለቱ አሁን 3 3 4 5 ይቅርና 6 አሁን ስድስተኛው ቁጥር ሲክስ ነው። ስድስትን ቁጥር ሊክስ ነው የሚችል ማን ነው? ሲክስ ማለት ሲክስ እና ሲክሰን 6 በእንግሊዘኛ ሲክስ ነው። ሲክስ ማን ነው የካሰህ? መጀመሪያ 6 በስድስተኛው ቀን የተፈጠረው አዳም ነበረ። እሱ ኃጢአት ሰራ። ስለሰራ ማን ነው ሊካ እሱን ሚክስልን ማን ነው እኛን ሊያድን የሚችል የሚል ነገር የሰው ዘር ይመጣልና አሁን 7ኛው ቀን እረፍት ቅዳሜ ሰንበት እንደሆነ እናውቃለን። ሰንበት ሰዎች የሚያርፉበት ዘመን ነው። 7 እና ቤታችን ቁጫ ነው። 7 እንግሊዘኛ 7 10 10 10ቱ ምናምን ይባላል። 10 10 እንግሊዘኛ 10 ነው። 10 ማለት በእንግሊዘኛ 10 ይሆናል። አሁን ጎደሎ ምንድን ነው ስትል ጎደሎ ሎ ባትሪ ስትል አሁን እየቀነሰ ጎደሎ ማለት ሎ ነው። ህግ የለውም። ሎ ህግ በእንግሊዘኛ ሎ እያለ ይሰጣል። አሁን ይሄ ቋንቋ እንግዲህ ብዙ ቃላቶች አሉ። ብዙ እንግዲህ እንግሊዘኛና አማርኛን እዚህ ጋር እየነጠልክ እንደዚህ እንግዲህ ቃሉ ወርዱ ራሱ ከዚህ እንደተወሰደ በዚህ ማረጋገጥ ትችላለህ። እንግዲህ እንግእዝኛ ነው። እንግሊዘኛ ማለት እንግእዝኛ ግዕዝ ውስጥ ያለ ማለት ነው። አሁን ለምሳሌ አንደኛ ትላለህ። አንደኛ ነን ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ እንግሊዝኛ፣ አረብኛ አየው እኛ ነን ጀስት አረብኛ አምስት ይሄ በሙሉ እኛ እያለ ይመጣል ወደኛ። ለምን እኛ ነበርና ቋንቋው ጽሁፉ ላይ እኮ እያየ ነው። ማስረጃ እኮ ነው። ፕሩፊንግ እኮ ነው። በማስረጃ ነው። እስካሁን በማስረጃ ማንም ሊያስረዳል አይችልም። በጣም የሚገርመው ነገር ያነሳናቸው ሀሳቦች በጣም ጥልቅ ናቸው። ትንሽ ለኔ ከበድም እያሉኝ ስለሆነ በደንብ እያየዋቸው ደግሞ የበለጠ እረዳለሁኝ ከተመልካቾችም ጋር ሆኜ ቁጭ ብዬ እያየው ማለት ነውና እንደው አንተ በእንደዚህ አይነት ምርምር ያሳለፍከባቸው 4 ዓመታት እንደሆነ የነገርከኝና እርግጠኛ ነኝ ስራህን አቁመህ ነው ወደዚህ ምርምር የገባኸውና እንደው ያጋጠሙ ፈተናዎች ካሉ እስቲ ንገረኝ መጨረሻ ላይ ያለህን። በዚህ ደግሞ ጥያቄውን እንዝጋ እስቲ። ብዙ ጊዜ መጀመሪያም በፈተና ውስጥ ነው ወደዚህ የመጣሁት። ፈተናን እኔ እንደ በጎ ነው የቆጠርኩት።
ማለት አመሰገንኩት አምላክን ስለተፈተንኩም። ምክንያቱም ብረት ስትስለውና ሲግል ነው የሆነ ስለት ሊወጣ የሚችለው እና ያ ፈተና የመሰለኝ ጊዜ ደረጃ ያደረሰኝ። እኔ ዓላማ አለኝ፣ ራዕይም አለኝ። ምንድነው እኔ አንድ የለመንኩት ሁሉም ሰው በሰይጣናዊ መንገድ እየሄደ ዓለም ሲቆጣጠር እኔ አንተን ተከትዬ እግዚአብሔር እውነትን ተከትዬ እኔ ዓለምን መቆጣጠር አልችልም ወይ ብዬ ማስብ ነበር አንዴ። እና ዓላማ አለኝ። እኔ ዓላማዬ ምንድነው አሁን እዚህ አይደለም ጆሲ፣ ነጮችን በጣም የናቁንን በጣም ላስተምራቸው ፈልጋለሁ። እኔ በጣም አልተማሩም እንዴ። በታሪክ እንኳን ስታነብ እንደው በተለይ የቅኝ ግዛት ላይ ጣሊያን ወደ ኢትዮጵያ ስትመጣ ጀርመን ላይ በነበረው ስብሰባ ላይ ምንድነው ያሉት እነዚህ ሀያላን ሀገርና ፖርቹጋል ማን ተሰብስበው ያሉት ጥቁር ማለት ቅንቡርስ ነው እኮ ነው ያሉን። በጣም ነው የሚንቁን እና እንዴት ነው እነሱን ካልኩሌሽን ሰርቼ በእነሱ መንገድ እኔ እንትን ማለት እንፈልገው ከነሱ የተሻለ ሌላ ፊዚክስ ኬሚስትሪ ምናምን ቀመር እየሰራው ነው እደርሳለሁ። በቃ እድሜ በጣም ወጣት ነኝ። በጣም በዚህ ዘመን በዚህ እድሜ ይህን ያህል በ4 ዓመት ይህን ያህል እውቀት ከሰጠኝ 10-15 ዓመት ምን ያህል እውቀት እሰራለሁ ብዬ አስባለሁ። አካሄዴም ከእርሱ ጋር ነው እና የሚያስፈራኝስ ምንድን ነው? የተፈጠረው ነገር እንዴት ያስፈራኛል? ለምን እፈራለሁ? ጀስት በቃ ሁላችንም የእሱ ፍጥረቶች ነን። ሁሉም ሰው ቢያንስ የሆነ ነገር ያምናል። ስለዚህ እውነት የሆነው ነገር በሙሉ እኛን ያድነን የሚል እምነት አለኝ። እውነት የሆነ ነገር ከኛ ጋር ይኖር፣ እውነት ያልሆነ ነገር አይምጣብኝ የሚል ካለ አላቅም። ግን እውነት የሆነ አምላክ ኃያል ትክክለኛ የሆነው ነገር በእኔ ውስጥ እንዲኖር ፈልጋለሁ። ከየትኛውም ሊሆን ይችላል እና ይህን አምን ነበር። አሁንም እምነቴም እንደዛ ነው። ትክክል ነው። ደግሞ ጥልቅ የሆነ እውቀት አግኝቻለሁ። እግዚአብሔር የተመሰገነ ይሁን። ፈተናዬ እጅግ ብዙ ነው። ግን ያ ፈተናዬ ደግሞ ጸጋ ወደ መጨረሻ ላይ ወደ ህይወት ከትቢያ አንስቶኛል። እኔ ተራ ሰው ነኝ። ለእኔ የሚገባኝ አይደለም የጥበብ እውነት ለመናገር ማለት ነው። ምክንያቱም ብዙ ጠቢቦች አሉ ከኔ በላይ፣ ብዙ ፕሮፌሰሮች አሉ፣ ብዙ ምሁራኖች አሉ፣ ብዙ በቤተ ክህነት ያሉ ሰዎች አሉ። እንዴት ለኔ አንድ ተራ ሰው አንድ እንትን እንዴት በዚህ እድሜስ እንዴት ሊሆን ይችላል? እና እኔ አንዳንዴ በቃ የሚጨንቀኝ ነገርም እሱ ነው። እንዴት እንደዚህ ይሆናል? እየጠለቀ አሁን ሰው ጋር መግባባት አቅቶኛል። ማለት ይጨነቃሉ በጣም እኔ ሰወራ በጣም ኧረ ምንድን ነው እና እኔ ግን አልጨነቀኝም። ይገርምሃል በጣም የተመሰጥኩ ነው እያልኩ ያለሁት። የተመሰገነ ይሁን እና አካባቢ ዕቃ ክስፌል የተመሰገነ ይሁን ዋና ስሙ ኦሪጂናል ነው ስለሆነ ማለት ነው። አሁን ፈተናዬ በገንዘብ ነው የፈተነኝ ሰይጣን። ገንዘብ ደግሞ ምንም ማለት አይደለም። ገንዘብ ደግሞ የራሱ ነው። ችግር የለውም። ዋናው ትልቁ ነገር ስማችን፣ ማንነት፣ ህይወትን ፍለጋ ነው ዋናው ነገር። ህይወትን ፈልጌ አግኝቻለሁ። ብዙ ሰዎች አሉ ኢትዮጵያኖች፣ ስለ ኢትዮጵያ የሚቆረቆሩ ብዙ ሰዎች አሉ። መንገዱን አግኝተውታል። አሁን በዚህ መንገድ መሄድ ይችላሉ። ቢያንስ ነጭ ፈረንጆች ዝቅ ያደረጉን እንደ እንግሊዘኛ እኮ ኢትዮጵያ ነው ስትል፣ አማርኛ ቃል ውስጥ ነው የተወለደው ስትል ኩራት ነው የሚሰማ። በጣም ነው የምትኮራው። ዝቅ ነው የሚለው እነዛ ፈረንጆች መርመረው እስካላመጡ ድረስ። ይቺ ቃ ፊደል ደግሞ ኢትዮጵያ ውስጥ ብቻ ነው ያለችው። ቃ ቢሆን አርሜኒያን ውስጥ አለ፣ ቻይና ውስጥ እንደዚህ። ቻይና ለነገሩ ቋ ፊደል የላቸውም እና ቻይና ፊደል የላቸውም። የምናየውስ ፊደል ይሄ ቃል ነው፣ በቃል ላይ የተመሰረተ ፊደል። እንዴት ቃል ይሄ አንዱ ቃል። አሁን ለምሳሌ ቃል የምንለው እኛ ወርዱን አንዱን ወርድ ሴንቴንስ እንትን አሁን ለምሳሌ ለመለመ፣ ተጠመቀ እንደዚህ አይነት ነገር እንጂ ሀ ለማ የሚባል የላቸውም። አሁን የኛ ፊደል የሚገርም ነገር ተ ያለበት ፊደል ታ ፊደል ብቻ ልንገር። ተ ሁሉም ወርድ ላይ ይገባል። ተሰቀለ፣ ተሰበረ፣ ተጠመቀ፣ ተነገረ፣ ተመረገ፣ እስቲ ያስገባው አ እነዚህ እምነት፣ እውነት፣ ዓለም፣ አውሮፓ፣ አፍሪካ፣ አገር እያልክ ትሄዳል። አሁን ለምሳሌ አና ሀ ፊደሎች አሉ ኢትዮጵያ ውስጥ። አንድ ነገር የሚችለው የመጀመሪያ ቋንቋም እንኳን መሆኑን የምታረጋግጠው አሃ ትላለህ የሆነ ነገር ስታስታውስ። አሁን አ ኡ ኢ አ አራተኛ ላይ ታገኘዋለህ፣ መጀመሪያ ላይም ታገኘዋለህ። ሀ ሁ ሂ ሀ አራተኛው ሀ ሀዋን ወይም ሄዋን ናት። ሀ ፊደል ሁለተኛ ሁ የተባለችም ለዛ ነው። ሀ ቤት ስለሆነ ሁለተኛው ፍጥረት ስለሆነ ከአዳም ቀጥሎ የተፈጠረች ሄዋን። አዳም ነው። አሁን
አሃ ትላለህ። እነሱን ለማስታወስ እኮ ነው። 1 2 3 4 5 ቁጥር አንድ ቁጥር ነው መጀመሪያ የነበረው። አንድ ቁጥር ሁሌም ቢሊየን ላይ ቁጥር ቆጥረህ 1 ቢሊየን ብለህ ቢሊየን 1 ነው የምትለው። ዋንም በእንግሊዘኛ ቢሆን 1001 ብለህ ነው የምትጀምረው። 2001 2 ያልክ ነው የምትቀጥለው። አንድ ሁሌ መጀመሪያም መጨረሻም ይሆናል። ቀደም እንደነገርኩ አሁን የዘመን ስርዓትም በዚህ ቁጥር የመጀመሪያው ቁጥር 1 ነው፣ መጨረሻውም 1 ነው ያመጣሁት። ቁጥሮች ሁሉ መጨረሻ ላይ ደምር ያገኘኋቸው 4 ቁጥር 1 እስከ 9 ያሉት ናቸው። አሁን ቤቃ የሚለው የቁጥር ስሙ ነው። ቁጥር ብሎ የተቀመጠ ስም ማለት ነው። አንድ ላይ እቃ ነው። እቃ ቃ አሁን ቃ ለህይወት ለህይወት ይጠቅማል። ቃ ለኪዳን፣ ቃ ለአባይ፣ ቃል አባይ ስድብ ይመስላል። ቃል ለአባይ ነው። አባይ ደግሞ ኢትዮጵያ ውስጥ ነው ያለው። ቃል ኪዳን፣ መርቃት፣ ጠብቃት፣ ሰንጥቃት፣ እወቃት፣ እነቃት እያልክ በቃ ላይ የተመሰረተ ቋንቋ አለ እና ይሄ ደግሞ ነጮች ላይ የለም። ዶክተር ኦሮታው በዛብህ እባላለሁ። የጂኔስ የኢንተርፕረነርሺፕ ማሰልጠኛ እና የቢዝነስ የምክር አገልግሎት ማዕከል ባለቤት ነኝ። በርካታ የኢንተርፕረነርሺፕ መጽሐፎች አዘጋጅና አሰልጣኝ ነኝ። ከኢንተርፕረነርሺፕ ጋር በተያያዘ ወደ በርካታ የዓለም ሀገሮች ትልልቅ ጉባኤዎችን ተከታትዬ መጥቻለሁ። ብዙ የጥናት ጽሁፎችንም አይቻለሁ። አሁን ደግሞ በቅርቡ ወጣት እንዳልካቸው በዛብህ ቤቃ በሚል መነሻ ቃ ከምትባል ፊደል የዓለም ቋንቋዎች የጽህፈት ፊደሎቻቸውን ወስደዋል በሚል ያዘጋጀውን ጥናት እንዳይለት ወደ ቢሮ ይዞልኝ መጥቶ ነበር። እኔ በጣም ነው የደነቀኝ ሲያቀርብልኝ። ቃ ከምትባል ፊደል የውጭዎቹን ትቼ የኛ የአማርኛ ፊደላት እንዴት ተሰነጣጥቀው መውጣት እንደቻሉ ሲያሳየኝ በትልቅ አግራሞት ነበር የተመለከትኩት። ስሜ ዶክተር ተሾመ የዋላሸት እባላለሁ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ የቋንቋ ጥናት ማዕከል ባልደረባ ነኝ። መጀመሪያ እንዳልካቸውን ያወቅኩት ባህል ሚኒስቴር ድርጅቴን ወክዬ እንድገኝ ተደርጎ ነበር። ይሄም ወረቀቱ ሲቀርብ ቤቃ ከሚለው ቃል በተለይ ቃ ከምትለዋ ፊደል ሁሉም የኢትዮጵያ ፊደል ከሀ እስከ ፖ እንዴት እንደሚወጡ አሳይቶናል። የእንግሊዘኛውም ፊደል ከኤ እስከ ዜድ ስሞሉም ካፒታል ሌተሩም እንዴት እንደሚወጣ አሳይቶናል። እንግዲህ እንዲህ አይነቱ ጥናት ምን ያህል አዲስ ነው ለሚለው በእንዲህ አይነት አቀራረብ ቃ ከምትለዋ ፊደል አንዷን ፊደል ብቻ መርጦ በማውጣት ይህንን አይነት አካሄድ የሄደ አላየሁም። በዚህ አጋጣሚ ምናልባት ከርዕሱ ምናልባት ብዙም ማይርቅ ቢሆንም የፊደል ጉዳይ ኢትዮጵያ ውስጥ አሁን ስናይ በላቲን የሚጠቀሙ አሉ፣ በኢትዮፒክ ስክሪፕት የሚጠቀሙ አሉ። ይሄ ሁለቱ ፊደሎች ማለት ፊደልን የመምረጥ የህዝብ እንትንም ቢሆን ትንሽ ባይዝ የሆነ አመለካከት ያለ ይመስለኛል። የኢትዮፒክ ፊደል ልክ ፊደል ገበታው ላይ ከሀ እስከ ፖ አንድ ሰው ከቆጠረ ያንም ፊደሉ ላይ በተማረው መሰረት ገጣጥሞ ማንበብ ይቻላል። ምንም የሚለወጥ የሚቀነስ የሚጨመር ነገር የለውም። የላቲኑን ስንወስድ ወይም የእንግሊዘኛውን ፊደል ገበታ ብንወስድ ከኤ እስከ ዜድ ያጠና ሰው እንግሊዘኛም በአግባቡ ያነባል ማለት አይቻልም። ምናልባትም ፐርሰንቱን በትክክል መናገር ባይቻልም በአብዛኛው ስንቸገር እናያለን። ጽፈት ስርዓቱና ፊደሉ አይገጣጠሙም። ምንድነው? አልፋቤቲክ ነው ይባላል፣ ማለትም ፊደላዊ አጻጻፍ ነው ይባላል። ነገር ግን ስንመረምረው የቀለማዊ ይዘትም ያላቸው አሉ። ለምሳሌ ተናባቢ ቢ የምንለዋን ኮንሶናንትና ቫውል ድብልቅ ነች፣ በአንድ ምልክት ነው የተቀመጠችው። ጽፈት ስርዓቱ ላይ ስንሄድ ግን ከተለያዩ አናባቢዎች ጋር ስትመጣ ደግሞ እንደ ተናባቢ ብቻ ተቀምጣ እናያታለን። ስለዚህ ሁለቱ የተጣጣሙ አይደሉም። ለምሳሌ
ጂ የምትለዋን ፊደል ገበታዋ ላይ ጂ ብለን ተምረን ጽፈት ስርዓቱ ላይ ስንመጣ ገ ብለን እናነባታለን፣ ወይም ሌላም ነገር ተብላ ልትነበብ ትችላለች። ይሄ ችግሩ ምንድነው? እኔ እንደሚመስለኝ እንደኔ አቋም ፊደል ማለት ቀለማዊ መሆን አለበት፣ እንደ ኢትዮጵያው ፊደል ገበታ። ምናልባትም ኢትዮፒክ ሲላቢክ የሚባለው እንከን የለሽ ይመስለኛል ለኔ። ትንሽ ማጥበቅ መላላት የምትባለውም ቴክኒካዊ ነገር ነችና እሷም ብዙ የምታስቸግር አይመስለኝም። ወጣቱ ጥልቅ እውቀት አለው በዚህ ባጠናው ነገር ላይ። ከመጽሐፈ ሄኖክ አካቤቃ ከጌታ ስም ተነስቶ ፊደሎችን ብቻ ሳይሆን የቀን መቁጠሪያ የኢትዮጵያ ቀን መቁጠሪያ 364 ቀኖች ናቸው ያሉት፣ አይቀያየሩም። በዓላት ቀናቸውን አይለዋውጡም። ኢትዮጵያ ደግሞ በዚህ ብትጠቀም ከህትመት የምታወጣውን ብዙ ወጪዎች መቀነስ ብቻ ሳይሆን የሚረሱ ቀኖችም አይኖሩም። ሁልጊዜም በ364 ቀኖች በየሶስት ወሮቹ ከሚቀያየሩትና በአመት ግን ቦታቸው ከሚገቡት ቁጥሮች በስተቀር ካሌንደር ደጋግሞ ማሳተም አያስፈልጋትም ኢትዮጵያ። ጥንታዊ ቀን መቁጠሪያዋ 364 ቀኖችን የያዘ ትክክለኛ ቀን መቁጠሪያዋ ነው፣ ወደሱ መመለስ አለባት የሚል እነዚህ ሁለት ጥናቶች ነበር ያቀረበልን። ይሄ ጥናት ጥሩ ነው። እንግዲህ የጥናት አካሄድን ተከትሎ ማለትም ሊሚቴሽኖቹንም እያዩ እንደ መነሻ ጥሩ መነሻ እና ጥሩ አቅጣጫ ነው። ይህንን በጥሩ መረጃዎች የማስደገፍ በታሪክም ጭምር የማስደገፍ ነገሮች ቢቀጠሉበት መልካም ይሆናል ብዬ ነው የማስበው። ስለዚህ ሌላው እንግዲህ በተቻለ መጠን ደግሞ በኮንፈረንሶች ላይ በተደጋጋሚ ሙያውም ከሚመለከታቸው ሰዎች ጋር አቅርቦ አንዳንድ እንትኖችን ቢወሰድ ግብአት የሚሆኑ ሀሳቦችን ወስዶ ማዳበር እና አብሮ ቢሰራ መልካም አቅጣጫ ይሆናል። እኔ በጣም ነው የተደነቅኩ። ኢትዮጵያ የሰው ልጅ ብቻ ሳይሆን ለዓለም የቋንቋ መሰረት በተለይ የጽሑፍ ቋንቋ መሰረት ነች የሚል ትልቅ መነሻ ሀሳብ ይዞ ነው ወጣት እንዳልካቸው እያስረዳን ያለውና ይሄ እጅግ በጣም ትልቅ ግኝት ነው ለኢትዮጵያ፣ ለሀገራችን ትልቅ ክብር ነው። ይህንን ለዓለም ማስተዋወቅ እጅግ ትልቅ ጉልበት ይጠይቃል። እንደ ማንኛውም ውድድር ኢትዮጵያ የሰው ልጅ መገኛ እንደሆነች ሁሉ ፊደሎችም ከኢትዮጵያ ብዙ ተወስደዋል የሚለው ማስረጃ ትልቅ የሀገር፣ የመንግስት፣ የህብረተሰብ፣ የተመራማሪዎች፣ የምሁራንን ጉልበት ይጠይቃል። በወጣት እንዳልካቸው ጉልበት እዚህ ድረስ ተመቷል። እጅግ ይደንቃል። በወረቀት እየጻፈ ነው እዚህ ድረስ የደረሰው። ከዚህ የበለጠ ድጋፍ ሀገር ብታደርግለት፣ በመንግስት የሚያስፈልገው ነገር ቢደረግለት ይሄ ትልቅ የሀገር ሀብት፣ ትልቅ የቱሪስት ሀብት፣ ትልቅ የኢትዮጵያን ገጽታ የሚቀየር ሀብት በመሆኑ ሁላችንም የድርሻችን አበርክተን ይህን ቅርስ ለዓለም የማስመዝገብ ትልቅ ትጋት ሊኖረን ይገባል። ጽፈት ያላቸው ህዝቦች የሰለጠኑ ናቸው። የማንነታቸው መገለጫ ነው። ምናልባትም ኢትዮጵያ ይሄ ኢትዮፒክ ስክሪፕት የምንለው በአፍሪካ ውስጥ ኢትዮጵያ ብቻ ነች ፊደል ያላት። በዓለም ያሉ ፊደል ያላቸው የራሳቸው የሆነ ፊደል ያላቸው በጣት የሚቆጠሩ ናቸው። ከዛ ውስጥ ኢትዮጵያ አንዷ ነች። ምናልባትም እንዳልክ ጥናትና ምርምር በጥንካሬ ቀጥሎ ይሄንን ማስጨበጥ ብንችል እና ሌላውን ማረጋገጥ ቢቻል ከሰው ልጅ መነሻነቷ የሰው ልጅ መገኛ ከመሆኗም አንጻር የስልጣኔ መጀመሪያ ኢትዮጵያ ውስጥ እንደተጀመረ ከሚነገረውም አንጻር ይሄ ጥናት በተጠናከረ መልኩ ሌሎችም ባለሙያዎች ተሳትፎበት ቢቀጥል መልካም ጅምር ነው ብዬ ነው ማስብ። ይህን ጥናት ጽሑፍ በሚያቀርብበት ሰዓት ደግሞ መድረኩን እንድመራ እድለኛ ሆኜ ያን ስብሰባ እንድመራ ደግሞ ተጋብዤ አዳራሽ ውስጥ የተነሱትን አስተያየቶችና ጥያቄዎችም እጅግ በመደነቅ ነበረ ያስተናገድ ናቸው። በየትኛውም ቋንቋ የትኛውንም ፊደል መጠቀም ይቻላል። ነገር ግን የቱ ነው ችግሩ የሚያመዝነው ነው፣ የቱ ነው ቀላል ለትምህርት የሚለውን ስንወስደው ግን ኢትዮፒክ ስክሪፕት እንደሆነ ይታወቃል። በዚህ አጋጣሚ እኔም ሁለት የኢትዮጵያ ቋንቋዎች ፊደል ቀርጫለሁኝ። አንደኛው የኮሞ ቋንቋ የናይሎ ሳሃራን ቋንቋ ቤተሰብ ነው። በተለይ ይህ የጥናት ምርምር ውጤት በመጽሐፍ መልክ ተዘጋጅቷል ብሎናልና ወጣት እንዳልካቸው ተፋጥኖ መጽሐፉ ታትሞ ለኢትዮጵያም ሆነ ለዓለም አቀፍ አንባቢዎች እጅ ደርሶ
ሰፊ አስተያየት የሚሰጥበት የመወያያ ሀሳብ መሆን እንዲችል ህትመቱ ተፋጥኖ እጃችን እንዲገባ እንዲደረግ ከወጣት እንዳልካቸው ጎን እኔም እንደ አንድ ዜጋ አሰለፋለሁ ህትመቱን ለማገዝ ብዙዎቻችን አብረን እንሰራ መጽሐፉ ወደ ሀገራችን ወደ እጃችን እንዲገባ ማድረግ ብዙ የሚጠበቅብን ይመስለኛል። እኔ መጽሐፉን በጉጉት እጠብቃለሁ። ምናልባት ወደፊት ሙያው ከሚመለከታቸው ሰዎች ጋር ሆኖ ከስነ ልሳን ባለሙያዎች ጋር ቢቻል ከታሪክ ባለሙያዎችም ከሌሎችም ጋር በመሆን በተቀናጀ መልኩ ቢሰራ መልካም ስራ ይመስለኛል። ፕሮግራማችንን እየጨረስን ያለ ነው። በመጨረሻ ማመስገን የምትፈልጋቸው ሰዎች ካሉ እድሉን ልስጥህና ጥያቄዎች ልጨርስ። ስራዬንም ጀምሬ እዚህ ደረጃ ላደረሰኝ አካባቢ ቃ ክስብኤል እውነተኛ ስሙ ነው። እሱን በጣም አመሰግነዋለሁ፣ ወደፊትም አምነዋለሁ። በመቀጠል ዶክተር ወረታው እጅግ በጣም የላፕቶፕ ኮምፒውተር ስጦታ ያበረከተልኝ ቶሽባ ወደዚህም አንተ ጋር እንድገናኝ ዶክተር ወረታውን በዚህ አጋጣሚ እኔም አመሰግነዋለሁኝ። እዚህ ቢሮ ድረስ ይዞ መጥቶ በጣም ትልቅ እውቀት አለ እዚህ ልጅ ላይ፣ ስለዚህ ፕሮግራም ላይ መጋበዝ አለበት ብሎኝ እንድንገናኝም ስላደረገ ዶክተር ወረታውንም አመሰግናለሁኝ። እኔም ረዳት ፕሮፌሰር በጅጋ አዲስ አበባ ዩኒቨርሲቲ ከነባለቤቱ እንዲሁም ሌሎችም አሉ ብዙ በርካታ እነ ዳንኤል ክብረትም አብረው ቁጭ ብለው ያው ፕሮግራም ላይ ባህል ቱሪዝም ሚኒስቴርን በጣም ላመሰግን ፈልጋለሁ። የኢትዮጵያ ብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ በቅርስነት እጅግ በጣም ደስ ብሏቸው በደስታ ነበር እና በጭብጫቦ ነበር ያለፈው እንትኑ ሲሚናሩ ለመጀመሪያ ጊዜ ነው የተባለው። በጣም እኔም አልጠበቅኩም። ምክንያቱም ዱላም ቢመጣ አዲስ አይዲያ ይዘህ ስትመጣ ብዙ ነገር ይጠብቃል። እንግዲህ ስነ ሶቅራጥስ ወደ ኋላ ያለው ብዙ ነገር ስለነበር እጅግ በጣም ደስ ብሎኛል። በመቀጠል ግን እንደ ከጎን አሁንም እነ ግርማ መኮንን ብዙ ሰዎች አሉ፣ አሁን እያገዙኝ ያሉ ሰዎች አሉ። አንተን ደግሞ በተለይ እንዲህ ታግሰህ እንዲህ እውነት እኔ ጆሲ እግዚአብሔርም ስለመረጠ ሊሆን ይችላል አላቅም፣ እሱ ስራውን ይሰራል። ግን የምጠይቃቸው ጥያቄዎችን በራሱ እኔ ደስ ይለኛል። ሾው ላይ ከዚህ በፊት የምከታተለው ነበር ያንተን ሾው እና በቃ መጠየቅ ህዝቡ የሚፈልገው ጥያቄ ላይ ሚዲያ ላይ ያለ ሰው ለህዝቡ ሊቀርብ የሚችል ጥያቄ ህዝቡ ሊጠይቅ የሚችለውን ጥያቄ ነው የጠየቀኝ። እንደ አንድ ተመራማሪ ነው በጣም ከባድ ጥያቄዎች ነበር ስጠይቀኝ የነበረው እና እጅግ በጣም አደንቃለሁ፣ አመሰግናለሁ። በጣም በኢትዮጵያ ህዝብ ስም በራሴም ስም በአካቤቃ ስም አመሰግናለሁ ስለጋበዝከኝ። ወደፊትም ይሄ ምርምር ለሁሉም ሰዎች እንዲዳረስ ነው የምፈልገው። ያው እንግዲህ ከዚህ ተነስተን ሁላችንም ወጣቱ በተለይ ወደ ሀገራችን ወደ ኢትዮጵያ ያላትን ገናና ታሪክ ለመመለስ እኛ ነን መስራት ያለን። እኔም ወጣት ነኝ፣ ከእናንተ ነው የወጣሁት። ስለዚህ አብረን ደግሞ እንዲህ እየተገናኘን የምንሰራበት ሁኔታ ይኖራል ብዬ ነው አመሰግነው። በተረፈ የኢትዮጵያን ህዝብ እጅግ ስለማከብርም ስለማመሰግንም ለዛም ነው የለፋሁት። እንግዲህ ያለኝን ወሮር ያለው ደግሞ ቀጣይ ደግሞ አብረን እንሰራለን ብዬ ነው ማስበው። በጣም ነው አመሰግነው። መልካም፣ በጣም እጅግ አድርጌ አመሰግናለሁ ተመራማሪ እንዳልካቸው ስለነበረን ጊዜ እግዚአብሔር ይስጥል። በጣም አመሰግናለሁኝ። እንግዲህ ሁላችንም ኢትዮጵያዊነት ላይ ትኩረት አድርገን ሀገራችን ትልቅ እንድትሆን በማንነታችን የምንኮራባት ሀገር ሰላም አበስቶ በሰላም የምንኖርባት ሀገር እንድትሆን ነው እንግዲህ ሁላችንም ጸሎት ማድረግ ያለብን ብለን እናስባለን። እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበረ ጊዜህን ውድ ጊዜህን እዚህ በጆሲ ኢን ዘ ሃውስ ሾው ላይ ለተመልካቾች ስለሰጠህ እጅግ አድርጌ እኔም በተመልካቾችም ስም አመሰግናለሁኝ። በቀጣይም ደግሞ ያሰብከው ተሳክቶ ለአንተም ለሀገራችንም የተሻለ ስምና ክብር ያበቃን ዘንድ እኔም በጄቲቪ እና በጆሲ ኢን ዘ ሃውስ ሾው ስም መልካሙን ሁሉ እመኝልሃለሁ። በእርግጠኝነት በዩኔስኮ አስመዝግበህ ዓለም መነጋገሪያ ላይ ሆነ በድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ለሁለት ሳምንት ስትከታተሉት የነበረው ከተመራማሪ እንዳልካቸው በዛብህ ጋር ያደረግነውን ቆይታ ነበረ። እንደወደዳችሁት ተስፋ እናደርጋለን። ሳምንት በተመሳሳይ ፕሮግራም አዲስ እንግዳ ይዤላችሁ እቀርባለሁኝ። በአለባበስ እንደተለመደ ሁሉ እንዲህ ሽክ የሚያደርጉኝ ነምበር 9 ስታይሊስት አብዲን እንዲሁም ደግሞ ይህንን ስቱዲዮአችንን እንደዚህ ውብ አድርገው ሰርተው ወደ እናንተ ውብ ሆነን እንድንቀርብ ያደረጉልን ዲዛይር ሪፐብሊኮችን እናመሰግናለን። ሳምንት እስክንገናኝ ድረስ ሰላም ሁኑ።